የዕብራውያንን መጽሐፍ ኤርጋ መጽሐፈ ዕብሮታ ምዕራፍ 1 ከ1 እስከ 3 እናወጣና እናነባለን። ቦቆና ቶኮ ለኮብሰ ቶኮ አመሰዲ አንጅሩ ባፍኔ ዱቢፈን አከል ጀደ መቃ ኢየሱስ ኢነን ዱቢሳ በረዱሪቲ ዋቀዮ ሲአባኤ ከራ ገራገራቲን ራጆታን አቦተ ኬኘቲ ዱበቴራ ጉዮተ በረ ኢሳ ዱማ ከነቲ ኢሞ ኢልማ ኢሳቲን ኑቲ ዱበቴ ዋቀዮ ኢልማ ኢሳ ከናን ዋቃፍ ለፈ ኡሜ ዋን ሁንዱማስ ሀርከ ኢሳቲ ኬኑፍ ኢሳ ዳቤ ኢፍኒ ኡልፊና ዋቀዮ ኢሳ ኢራ ሂንጨለቅሳ ዋቀዮ አኩመ ጅሩቲ ኢሳን ሂን ሙልአታ ዱቢ ኢሳ ሁምነ ቀቤሳኒስ ዋን ኡመሜ ሁንዱማ ኢንባታ ኢኒ ጩቡቲ ቁሌፈሙ ኤርጋ አርገቺሴ ቦዴ ኦልጉባ ምርጋ ኢሳ ሱረ ቀቤሰ ደቄ ታኤ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን። እርሱ የክብር መንጸባረቅና የባህሪው ምሳሌ ሆኖ ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። ከመላእክት ይልቅ እጅግ የሚበልጥ ስም በወረሰ መጠን እንዲሁ ከነርሱ ይበልጣል ይላል። እንግዲህ የዕብራውያን ደብዳቤ ነው። ኤጋ ኩን ጠለያ ዕብሮታዳ ግን በሞኝነት ዝም ብዬ ለጠይቃችሁ ትምህርት ጊዜም ስለሆነ ገሩ የሮበሩምሳ ዋንቴፍ ጎውማማን ዋን ሲንጋፈዳ የዛሬ ሳምንት ማስታወቂያው ተነገረ። ቶርቤ ሀራ ቤክሳ ዱበተመ ባሉን የሶሻል ሚዲያዎች ላይ ደግሞ አጥንታችሁ አንብባችሁ እንድትመጡ ተነገራችሁ። ሚዲያ ሐዋሳረቲ አከ ሲኒቲ መሙፊ አችረቲስ ታይራ ስንቶቻችሁ አንብባችኋል? ሜቃን ኬሰንቲ ኩታ ዕብሮታ ከነ ዱቢሴራ እጅ 1 አርክ ቶክ 2 3 4 እንግዲህ በግምት 10 ሰው በላይ አላነበበው። ትልማማ ነሚ ኩዳን ኦል እንዱብፍነ መጽሐፍትን ካላነበባችሁ መጻፋ እንዱብፍታ ዮተ እግዚአብሔር ለእናንተ ያለውን ሐሳብ አትረዱ። ዋቀዮ ኢስኒ ቪያደ ቀቡ ሂኑበተን ምናልባት ልጅ እያለን ታሪ ዳኢማታኔ ቶጅሮ እንጻጻፍ ነበር አይደል? ወሊ በሬሲ ነቱረቢኒ ፍቅረኛ ብለን ካሰብነው ሰው ጋር ነማ ጃለሌ ጀነ ያኔ ወሊን ያ ደብዳቤ እጃችን ላይ ሲደርስ ጣለያንሱን አርከ ኬኛ ረጋፈገው ቶሎ ብለን ለመክፈት እንጓጓለን። አሪፈኔ ጣለያ ጃለላሰነ በኑዳ ፈሪፈን ለምንድን ነው የምንጓጓው? ማሊፍ አሪፈና ምን ይሁን ሐሳቡ? ማልታ ኢነላታ ያዲሳ እሷ ጽፋ ከሆነ ምን ይሁን ሐሳቧ? እሼቲ ኢሳ በሬሰ ዮተ ኢኒ ማልታ ኢነ ያዲሼ ጸሐፊው እሱ ከሆነ ደግሞ በሬሳን ኢሳ ዮተ እሞ ምን ይሁን ሐሳቡ ብለን እንጓጓለን። ማልታ ኢነላታ ያንሳ ጀቴ አሪፈትሽ ይሄ ዘመን እንኳን በሪኩንለ የቴክኖሎጂ ዘመን ስለሆነ በረሐመዩማ ዋንተ በተለያየ ሶሻል ሚዲያዎች የፍቅር ቃላትን ትለዋወጣላችሁ። ሚዲያ ሐዋሳ ገራገራ ረቲ ቴክስት ገራገራ ወሊ በሬሲን ሲጻፍላችሁ ቶሎ ብላችሁ ታነባላችሁ። ጋፈኑ በሬፈሙ አሪፈኔ ዱብፍና ከዛ ሐሳቡን ትረዱታላችሁ። አቺ ያደ ሰበሬፈም የሰናሞ ሁበን እውነት ልንገራችሁ ዱጋንስንቲማ የእግዚአብሔርን ቃል ከፍታችሁ ማታጠኑ ከሆነ ሰገሌ ዋቀዮ በእንተኒን ዱብፍታ ዮተ እግዚአብሔር ለእናንተ ያለውን ሐሳብ ሳትረዱ ጥልቀቱን ሳታውቁ ወደ አፈር ትገባላችሁ። ያደ ዋቀዮ ገዲ ፈገኛን ሲኒቀቡ ኡቱ ሂኑበቲን ዱቶቻ ስለዚህ ለአንድ ፍቅረኛችን ለጻፉ ደብዳቤ ጊዜ ሳይወስነን ሽንት ቤትም ገብተን ይሁን የትም ገብተን ለማንበብ እንደምንጓጓው አኩማ ጃለሌን ኬኛ ጣለያኑ ኤርገሰነ ዱቢሱዳፍ አሪፈኔ ዮየሮ ዳምነሌ መነፈንጫኔ ገሌ ዱቢሱዳፍ አኩማ አሪፈን ከሱ በላይ ሊያጓጓን የሚገባው ኢሰሰና ገረራሞ ኑ አሪፈቺሱ ከንቀቡ እግዚአብሔር ደብዳቤ ጽፎልናል። ጣለያ ዋቀዮኑ ይሄ ከፍቅረኛችን የተላከልን ደብዳቤ ነው። ኢኒ ኩን ጣለያ ጃለሌ ኬኛራኑ ኤርገሜዳ ስለዚህ ሁሉ ጊዜ ገልጣችሁ ማንበብ አለባችሁ። ኢሰከናፍ ይሮ ሁንዱማ በኔ ዱቢፈቹ ደንደው ቀምና ይሄ ለአገልግሎት አይደለም ተጃጅላ አምቲ ለራሳችሁ ኦፊ ማከሰኒፍ የለራሳችሁ ኦፊ ከሰኒ ስለዚህ የእግዚአብሔርን ቃል የማንበብ ልማድ ይሮባኤ ሻከለ ሰገሌ ዋቀዮ ዱቢሱ ይኑራችሁ። ቀባዳ ካላነበባችሁ ሂንዱቢስታ ዮተ በትምህርት ንፋስ እየተምገመገማችሁ ትኖራላችሁ። ኢሌንሰ በሩምሳዳን ገተን ተራጅራት አንዴ ወደዛ አልተከ ገረነት አንዴ ወደዚህ አልተከ ሞገረሲት የሆነ ነብይ ስታዩ ወደዛ ራጂን ተቶ ጋፈገው ገረሲት የሆነ ስታዩ ኢሰቱኮ ሞከስና የለማኝ ምግብ ይሆናል ማለት ነው። ኢሰከናፊ ሚዳን ከደቱ ታቻ የለማኝ ምግብ ውስጥ ቀይ ወጥ አለ፣ ክትፎ አለ፣ ሚዳን ከደቱ ከሰ ቀይወቲን ጅራ በያኔቲን ጅራ የተጋጣ አጥንት አለ፣ ለፌን ቆልቀማይራ ትደበል ዳም ያምብራ ድንችስ ጅራ
እና የለማኝ ምግብ እየበላችሁ ደግሞ ኛታ ከደቱ ኛታ ብዙ በሽታ አለው። ዱኩባ ባዬ ቀባ ታይፎይድ ታይፌሲ ብዙ ባዬ ከናፍ ደስሌና ሲዶካ ተጃጅሉ አምብራው ወባ ቀባ ወባ በምግብ ተላልፍ ይመጣል። ወልኬሳ ይራላ ማን ኢንጂነሪ በለት ይዋት ከናፍ አረል ብዙ ክርስቲያን የታመመው አመናም ባዬ ከዱኩብሰቴ ኩብሰታ ረባይዞ ነሚባዬ ብዙ ሰው ታማሚ ነው አረለ እኔ ያው መታመሜን እኮ የነገርኳችሁ ዱኩባ ወገናን ሲልትሜ መታመሜን ታውቃላችሁ አይደል? ቤቱ ምን ይሰል ሲልትሜ ስለነገርኳችሁ ነው። ዋናን ሲልትሜ እና ብዙ ሳንናገር ልብሱ የታመመን በጣም ብዙ ሰዎች አለ። በኡቱህን ዱበቲን ወያ ከሰት ከዱኩብሰቴ ባዬ እና የምትበሉት ነገር ይወሰናችኋል። ዋንስኛተን ሙርቴሳል ስለዚህ ብዙ ታማሚ እንዳትሆኑ ኡኩብሰታ ባዬ ከንታ በትምህርት ንፋስም እንዳትፍገመገሙ ኢሌንሰ በሩምሳዳን አከንገተን ተሬ ጊዜ ህፃናት እንደሆናችሁ እንዳትቀሩ ይሮ ሁንዱማ ዳኢማታ ተነከቲን ፉፍኔፍ ራሳችሁ በክርስትና ጸንታችሁ ለመቆም ኦፊ ኬሰን ክርስቲያኑማ ኬሰን እትጀባተን ዳበቹዳ ደብዳቤ ማንበብ አለያ ከነ ዱቢሱን ለማዳችሁ አድርጉ። ሻከለ ኬሰን ጎደዳ ሁሌ እንደምላችሁ ጳውሎስ ይሮ ሁንዱማ ጳውሎስ እኮ መጀዱ ህይወቱ ለማለፍ ጥቂት ነው የቀረው። ጅሬኝሳ ደርቡዳፍ ዋሙራሳ ተፈ እስር ቤት ሆኖ ግን የሚናፍቀው መጽሐፍትን ይዘህልኝና ነው የሚለው። መነስሬሳታ ሉቡንሳ በውዳፍ ከኒኒ ሀው መጽሐፈ መረማና ፊዲ ኮተ እና ስታነቡ ጋፈ ዱቢፍተኒ ገዢ ትሆናላችሁ፣ ሂምቢቱ መሪ ትሆናላችሁ። ገጌሳታት በተለይ እውነት ልንገራችሁ ኬሱማ ሲንተኒማ የእግዚአብሔር ቃል ደሃ አትሁኑ። ኢየሱስ ሰገሌ ዋቀዮን ታይና በጣም ደሃ አትሁኑ። ኢየሱስን ታይና ድህነት ይህ ገንዘብ ማጣት ብቻ እንዳይመስላችሁ። ህዩማን ቀርሺ ደቡዱዋ ሲልቲን ፈካት ህዝቤ እውቀት ከማጣቱ የተነሳ ጠፍቷል ነው እንጂ ምግብ ስላጣ ጠፍቷል አይልም እግዚአብሔር ቃል። ሰምኒ ኮ ነቤኩ ደቡራ ከን ከኢበደ ደመለ ኛታ ደቡራ ከን ከኢበደ እንጂ ሰገሌ ሀብትማ ከኛ በላይ ስንት ያላችሁ ሰዎች አሉ። ቀበኝማ ኑገረራ ከን ቀበን ባዬ እንጂ ያንተ ከነሱ ጋር ሲነጻጸር ምንም ምድርም ላይ የለህም አንተ። ኑይ ኢሳ ወጅን ጋፈ ወልብረ ቀበም እንጅሩይ እኛ የሰጠን እግዚአብሔር ቃሉን ኑይ ከኑፍ ከነ ከቀበኛት ዋቀዩ ሰገሌሳ ምግባችን ነው ቃል ሶረተ ከኛ ሰገሌንሳ። ስለዚህ ነው ለማስተማርም አይደለም እኮ እናንተን ከናፍ አንሲኒ ናማ በርሲሱ ምንም አትሊስት ግን አፒታይታችሁን ለመክፈት ያክል ነው የምቆመው። ሀዊ በርባቸኛ ተከሰኒ በኑፋስ ከነና ስለዚህ አንበቡ ደብዳቤ የፍቅረኛችሁን ደብዳቤ ከናፍ ጠለያ ጃለሌ ከሰኒ ዱብሳ የዕብራውያን መልእክት እርጋን ብሮታ በክርስቶስ ስለተገኘ ስለ አዲሱ መንገድ ነው የሚያወራው። ዋይ ከራ ኢየሱስ ክርስቶስን ኢሳ አርገም ኢሳ ከራ ሃራ ዳካይ ዱበቱ ወደ ህይወት ስለሚመራው መንገድ ዋይ ከራ ኢሳ ገረ ጅሬኛት ጌሱ ወደ ቅድስተ ቅዱሳን እንዴት እንደምንገባ አከሚት ገረ ቁልቁሎታት ያከሰኑ ደንደን ወደ አብ እንዴት እንደቀረበን የሚናገር መጽሐፍ ነው። አከሚት ሞ ገረ አባት ዲያቸው ከደንደኙ ኩታዱበቱዳ የዕብራውያን መልእክት እርጋኒ ብሮታ በበርካታ እውነቶች የበለጸገ መጽሐፍ ነው። መጽሐፈ ዱገወን ባየዳን በዳዴዳ ክርስቲያኖችን ሳትንሸራተቱ ጨርሱ ነው የሚላቸው። ክርስቲያኖታ ደምሰ ከሰንራ ኡቱ ሂሙጭጫቲን ጡሙራ አይደ እና የሚያውቁትን እውነት እየነገራቸው ኡጋ መሳምቤ ከን ኢቲማ አትንሸራተቱ ሂሙጭጫቲና ጨርሱ፣ ጡሙራ ከወደቁ ተማሩ፣ ወረኩፈንራ በረዳ ከውድቀታችሁ አትማሩ ኩፍታኒ ኦፊ ከሰን በረቲና ይላቸዋል። ኢሳን እንጀ የዕብራውያን መልእክት ኤርጋኒ ብሮታ በአይሁድ እና በሃይማኖት አይሁዲ ፊ አመንታዳን በአይሁድ አይሁዲ ፊ እና በአዲሱ የክርስትና እምነት አመንቲ ክርስቲያን ሰሃራፍ በእነዚህ ሁለቱ መካከል የሚታገሉ ዋንቶተ ለማን ከነ ግዱት ወላንሶ ከወልቀበን ሲታገሉ የነበሩትን የመጀመሪያ ክርስቲያኖችን ክርስቲያኖተ ጀልቀባ ወረከነ ለማን ግዱት ወላንሶ ወልቀባቱራ የአይሁድ አማኞችን ሁኔታ ያስገነዝበናል። አመንቶተ ወረ ይሁዲን ሞ ኑያደቺሳ ስለነሱ እንድንረዳ ዋይሳን ያከሁበኑ ከነሱ እንድንማር ኢሳንራ ሞ በሩምሰ ከፉዳኑ ያስገነዝበናል። ሰከነ ኑያደቺሳ ክርስቲያኖች ከመጣባቸው ግፊት የተነሳ ክርስቲያኑን ዲባ ኢሳን ትዱፈራ ከንከ ኢየሱስ ክርስቶስን ትተውት ኢሳኒ ለመሄድ የከጀሉ አሉ፣ የሄዱም አሉ። ደሙናፍ ከን በርባደን ጅሩ አቺስ ከን ካንጅሩ። ስለዚህ ይሄንን የክህደት መንገድ እንዳትጨርሱት። ከራ ገኑ ከና አከን ጡሙሬ ከጨረሳችሁት መንገድ ይግዳንዲ ከነ የጡሙርተን
ትጎዳላችሁ። የሚደምቱ ሰው ውሃ ሲጠጣ ነምኒ ቢሻን ጋፈ በጣም ጠምቷችሁ ባይኤስ እንደበት አትጨርሰው ብላችሁ አታውቁ? እንጥቡሪን ጀተኒ ቤት ስለዚህ ይሄን አሁን የጀመራችሁትን መንገድ የምትጨርሱት ከሆነ ዳንዲ አመጀል ቀብደን ከነ እንጥቡር ቶተ ትጎዳላችሁ። የሚደምቱ አንዳንዶች ደግሞ ጨርሰውት ተኮተኮ ሞጥሙራኒ ቀጥታ ከኢየሱስ ክደው ሄደዋል። ኢየሱስን ሞገነኒ ደማኒ ዛሬ ሀራ በጣም ብዙ ክርስቲያኖች ክርስቲያኖን ባይኤን ኦርቶዶክሶን ሙስሊም እየሆኑ እንዳሉ ታውቃላችሁ? ሙስሊማታ አከጅራን ቤቱ ብዙ ኢንፎርሜሽኑ ስለሌለን ነው እንጂ ኦዴፈኖ ባኤ ዋን እንቀምኔ ማለት በጣም የፕሮቴስታንት እምነት አማኞች አመንቶተ ፕሮቴስታንቲ ከንታን ፓስተር የነበሩ ነብይ የነበሩ ሶርቱ ከንቱራን ራጂ ከንቱራን አሁን አማ እየተመለሱ ነው። ደቢያጅ እንዲያው ወደ ትክክለኛው እምነት አሁን የተመለስኩት እያሉ ነው። አነሳን ዱበተን ገር አመንቲ ኮ ሲሪቲ አመንዴ በጀቻ ግን የሚያወሩት ምክንያታቸው ብዙ አሳማኝ አይደለም። ገሩ ሐሳሳን ኦዴፈኖን አሳን ባይ ረጋ ቀበተማሚት ክርስቶስ ላይ ባላቸው ነገር ከበራረጉት እንጂ ቸርች ውስጥ ያለውን ፖለቲካ ንትርክ ምናምን መለያየቱ ነው ብዙ የሚያወሩት። ዋን ክርስቶስ ይረጅሩት ደካን ቀበተ መለ ዋን ተሲያሰ ወልዳ ክርስቲያና ከጅሮ ከነሳና አሳ ቤተ ክርስቲያን ደግሞ ፍጹም አይደለችም። ወልዳን ክርስቲያና ሞጉቱ ምት እየመሰለን እያደግን ነው እንጂ አድገን አልጨረስንም። ፈካቻ እቲ ጉደቻ ደመለ ጉደነን ኡምኔ ኢዩት የተባለው መልአኩን ወይ ፓስተሮችንም አይደለም የእምነታችን ጀማሪ የሆነውን ኢየሱስን ኢዩት ነው የተባለው። ኢላላ ከንጀዳሜ ሶርቶታ ከሰኑቱን ታይን ሰመንቲ ከሰን ጀልቀቤ ፊት አምባሱ ክርስቶስን ኢላላ ጀዳሜ አዎ እንደዚህ አይነት ስብስብ ውስጥ የሚያወጣን ብዙ ነገር አለ፣ በጣም ብዙ እዬ ወልገየ ከሲ ከሰ ከነዋ ባሱ ጅራ እዬ ባይ ጅራ ግን አንወጣም። ገሩምባ ለምን ማፍ ሰው አልጠራኝ እናምን ነዋምነ ሰውም ይያል ተባልኩ ነመስላል እንጀዳምነ ሰው ታቦት ተሸክሞ የሚወድቅ ነው። ናምኒ ታቦተ ባደተ ከንኩፍ እያገለገለ የሚሰናከል ነው። ተጃጅላ ከንጉፈቱ ዳ የማይሰናከል ማናል? ከንጉፈን ነኙ ጅራ የማይወድቅ ማናል? ከንኩፍ ነኙ ጅራ የማይደክም ማናል? ከንደደም ነኙ ጅራ ሰው ነው ናማዳ የሚያገለግለው ካንተጃጅ። ስለዚህ ሰው አይተው ነው ወደ ኋላ የተመለሱ። ካናፍ ናማ ኢላላኒ ገረቦዳት ደቢያን እና እንዳይመስላችሁ ሲኒቲን ፈካቲ በጣም ብዙ ሰው ናምኒ ባኤን እውነት ነው። እኛ አሁን ሄዱም አልሄዱም ምንም ማለት የራሳቸው ምርጫ ነው። ኡጋዳ ደመንስ ደሙ አባተንስ ፊለኖ መታሳ እግዚአብሔር ሰርፕራይዝ አይሆንም ሰው በመሄዱ። ናምኒ ደሙ ሳት ዋቀዩ እንደሜ እንጂ በመምጣቱም ሰርፕራይዝ አይሆንም። ኡፉ ሳት ሲንፍተ እንጂ ሰርፕራይዝም የሚሆነው መላእክቶች ናቸው። ካን ገመደን ኤርገሞታ በሰማይ ታላቅ ደስታ ይሆናል አንድ ሰው በመዳኑ ነው የሚለው። ናምኒ ቶኮ ደቢኡ ሳት ሰሚረቲ ገመቹ ጉዳታ እግዚአብሔር የሚፈልገው ወደዚህ ትክክለኛው መንገድ ገብቶ ተረድቶ የሚመጣ ሰው ነው የሚፈልገው። ዋቀዮ ከነኒ በርባዱ ገረዳንዲ ከና ዱፌ ሁበቴ ኢሳ ገሌ ነመደ ደቢ በርባዱ ስጋዬን ካልበላችሁ ደሜን ካልጠጣችሁ የኔ ልትሆኑ አትችሉም ሲላቸው ብዙ ደቀ መዛሙርት ወደ ኋላ ተመለሱ ነው የሚለው። ፎንኮ ፊ ዲጋ ኮ ሂንሶረተን ኛተን ተንታናን ኤርገን ጅሬ ባኤን ቦደ በጣም ብዙ ሰው ስለሄደ ኢየሱስ ሰርፕራይዝ አልሆነም። ናምኒ ባኤ የሮሰና ጋፈ ደሙ ዋቀዮ እንደምተ እንዲያውም 12ቱን ዞር ብሎ እናንተስ ከኔ ጋር መቀጠል ትፈልጋላችሁ እቲ ደበሌዱ ከቦታን እቲ ገለገሌ ሲን አና ወሊን ትፉፉ በርባዱ ነው ጉዟቸውን እንደጨረሱ እናንተም ትጨርሱታላችሁ ሲላቸው ሞ አኩመ ወረሰና ደምሳኒ ጥቡራኒ ሲን ጥሙር በርባዱ ጌታ ሆይ ካንተ ወደ ማን እንሄዳለን? አንተ እኮ የዘላለም ሕይወት ቃል አለ። ኢሳን ያ ጎፍታኑ ይማስል ኢብነ ኤሰዳና አንተ ገለገለኝ በረበራ ቀብዳ አንተ አቲ የሕያው የእግዚአብሔር ልጅ ኢልማዋቅ ክርስቶስ እንደሆን ክርስቶስ ከታ አውቀናል፣ በክኔ ተረድተናል። በኔራ ሂድ ብትለንም ደማቱ እቴ ወዴት መሄጃ? ኤሰደም ነስብራ ወገኖቼ ምቾታኮ እንዲህ ያደረገን ስሙ ብሩክ ይሁን። ከስኒ ነው ጎዴ መቃኑ ዋቀዮ ሃይ ቢፋም መግቢያ ነው ብላችሁ ነው የማታጨበጭቡት። እኔ አጨበጭባለሁ። ለዚህ አነርከ ወልትሩኩ ታውቱቴ ስለዚህ ዛሬም ጌታን ለመተው የከጀሉ በጣም ብዙ ሰዎች አሉ። አርሲ ጎፍታ ዲሱ ካን በርባደን ባኤንጅሩ ያልተው ግን አኩርፈው ደግሞ ቁጭ ያሉ ብዙ ሰዎች አሉ። ካንን ኢፍነ ሞደለነኒ ካንታኒ ሞባይጅሩ የተነገራቸው ትንቢት ሌላ፣ ራጂን ትዱበተም ይዋብራ ኑሯቸው ሌላ፣ ጅሬኝ ሳኒዮ አብራ አይታረቅም። ወልቲ ነራርፈም ከዛ አኩርፈዋል። አቺ ደለነኒ እግዚአብሔርን ተቀይመውታል። ዋቀዮት ቡፈተኒ አልሄዱም ግን ከቸርች ሂንዴምነ ወልዳዳ እነዚህ ሰዎች መርዳት አለብን። ነሞተ ከነገርጋሩ ቀም ባክ ያረጉትንም መርዳት አለብን። ነሞተ በወደት ደቢያን ገርጋሩ ቀም ለዚህ የዕብራውያን መጽሐፍ በጣም ይጠቅማቸዋል። ከናፊ ኩታኒ ብሮታ ኩን ባይ ኤሲን ፈየደ ለዛ ነው አንብቡ ምላችሁ። ከናፊ ዱብሳ ከንጀደም
አይዘገይም ጌታ ግን ይመጣል ሂንቱሩ ዋቀዮ ገሩ ዲዮት እንዱፋ ዛሬ መልእክት ልንገራችሁ ሐራ ሰርጋን ስንትማ ልባችሁ የዛለ ለጴን ከሰን ከንደ ወደ ኋላ ለመፈክፈክ ያሰባችሁ ገረቦዳት ዴቢው ከያደን በቤተ ክርስቲያን ባለው ስርዓት የተሰናከላችሁ ሴራ ወልዳ ክርስቲያናን ቀብዱን ከንጉፈተን እንደሚገባ እናንተን መምራት ባቃተን ነገር ላይ አከሲን በረባደንት ዋንተሲን ገገሱ ደምነ እንደ ነብይ እንደ ፓስተር ምሳሌ መሆን ባቃተን ነገር ላይ አከራጂ ተቆጣ ከሶርቱ ተቆጥ ፈከኛ ዋንተሲን ይተውደምነን የሐዋርያት የኖሩትን ያን ትክክለኛ ኑሮ ኖረን ባለማሳየትና በተሰናከላችሁበት ነገር ላይ ወገኖቼ ጅሬኛ እርገሞን ጅራታ ቱራኑ ይጅራቹ ዲሱራን ስንት ቀበምተኒ ዋን ጉፈተኒን እና የተዘበራረቀ የአምልኮ ስታይል በማየት የደበራችሁ ሰው ጅሬኛ ዋቀፈና ወልመካባዬ ይላልተኒ ከንፍተን እንደ ቃሉ ያልሆነ ልምምድን እንድትለማመዱ ተደርጋችሁ ልባችሁ የከበደና ክርስትና ጥቅሙ ምንድነው ያላችሁ ወደ ኋላ የተመለሳችሁ ሰዎች እኔ ዛሬ አበረታታችሁ ሻከለ ሰገሌ ዋቀዮ ከሳ አለ እንጅሬ ከነርጊተን ቦደት ሞዴቢውዳ ለጴን ከሳን ከንቡይ ሐርአሲን ጀጀቤሲና ልባችሁ በዚህ አይዛል ለጴን ከሳን ከናኒን ቡኢን ክርስትናችሁ በዚህ አይላላ ክርስቲያኑማን ከሳን ከናኒን ላፊን ሊመጣ ያለው ግን ይመጣል እኒ ዱፉፍ ጀደሱን ይኑመርፋ እሱ አይዘገይም እኒ እንቱሩ ሃሌሉያ አሁን ያለውን ታሪክ እግዚአብሔር ይቀይረዋል ሴና አማጅሩ ከና እኒን ገደራ ሰይ ጻፊው እንዳይስቱ የሚሰጣቸው ምክሮች አሉ አከሳ እንደጎ ጎርፍ ጎርሰ ከኑፍ ቀባ አንደኛው እንጀል ቀባ በክርስቶስ ያለን ነገር ምን ያክል ዋጋ እንዳለው ያሳስባቸዋል ዋኑ ይከራ ክርስቶስን ቀብኑ ገቲ አከመ ያከቀብዱበታ በክርስቶስ መሆን ዋጋ አለው ክርስቶስ ከሰተኡን ቡአ ቀባ አረበጣ የስሪት በዚህ ዓለም ላይ በየለፋ ከነራ ትልቁ የሰው ልጅ ከእኒ ጉዳ ከንልማነማ መረዳት ያለበት ሁበናን ከንጅሩ በክርስቶስ ያገኘውን ዋጋ ገቲኑ ይከራ ክርስቶስን አርገነ በክርስቶስ መሆን ጥቅሙ ሊገባን ይገባ ክርስቶስን ከኑ ይቀምኑ ቡአንሳኑ ገለቱረ ይሄ ዋጋ ካልገባን ገቲን ኩን ዮኑን ገል ክርስቶስን ትተን ለመሄድ ክርስቶስን ዲብኔ ደሙዳ ይቀለናል ሰልበት ኤሳው ይላል መጽሐፍ ቅዱስ ኤሳው ወደ መጫም ነው የብኩርናን ጥቅምና ዋጋ ስለማያቅ ቡአፊ ገቲ አንገፉማ ዋንም ቤክነፍ በአንድ ምስር ወጥ ብኩርናውን ሸጠ ይለናል ምስር ወጢ ተኮን ለከነኒ አንገፉማ ሳጉርጉሬ የዛሬዋን ረሃብ ለማስታገስ ቤላርጣ ተዝገበሱዳፍ የዘላለምን አለቅነት ከራሱ ላይ ጣለ አንገፉማ ይሰበረበራ ኦፍራገት ያዕቆብ ደግሞ ብልጥ ነው ያዕቆብሞ ኦጌስ የብኩርና ዋጋ የሚያስገኘው ጥቅም ገብቶታል ቡአን አንገፉማን አርገምሲሱ ገሌራ ብኩርና አንገፉማ አለቃ ያረጋል ገጌሳ ነመጎል ብኩርና አንገፉማን የሀብት ወራሽ ያረጋል ቀበኛ አከንዲዳሉ ሰጎል ይች ሁለቱ መሃል ያለው ንጽጽር ይሄ ነው ወልብረቀብ ደኒ ለማንሳኒ ከጋፈላል ተከለ ኤሳው ጋር ስትሄዱ ይሄ ነው ኤሳው ብረጋፈደም ተንከና ያዕቆብ ጋር ስትመጡ ደግሞ ገብቶታል ያዕቆብ ብረሞ ገሌራ እናንተ ከየት ናችሁ ወገኖች ኢሲኒ ወረከነ ኬሳ ገረም ብሎታ በክርስቶስ መሆን ያለው ዋጋ የገባችሁ ናችሁ ወይስ እንደ ቀላል ነገር የምታዩት ነው ክርስቶስን ተኡን አከኒ ገቲ ቀብ ወረገሌሞ ወረሰልጵሰን ይላለን ኬሳ ሁላችንንም እግዚአብሔር አይኖቻችንን ይክፈትልን ዱመኬኛ ዋቀዮ ኢጀቀልቢ ኬኛ ኑፋበን ያንድ ዋቃ ውድነት በገባችሁ ልክ እየተጠነቀቃችሁለት ትኖራላችሁ ሚአን ገቲ ቆዳ ተኮ ኤርገስኒ ገሌ ሐመስኒ ገሌ ሰን ኦፌገታፊ ደምቱ በገስቶ ውሻ ነው የተባለው ሰው የታሪክ ትዝ ይላችኋል አይደል ሴና ነምቻ ሆላ ቢቴ ሰሬዳ ጀደመ ይያደቱ ምቲ መንገድ ላይ ጠበቁና ሌቦች ሀቶኒ ከራረተ የገኒ ውሻ እኮ ነው የተሸከምከው አሉት ማልታት የተሰሬ ባቴ ቀና ብሎ ሲያይ ውሻ አይደለም በግ ነው ጋፈ ይላሉ ሰሬ ምቲ ሁለተኛ ግሩፖች ውሻ እኮ ነው የተሸከምከው አሉት ገርቱን ለማን ማልታት የተሰሬ ባታም ቀና ብሎ ኧረ አይደለም እኔ ነኝ እንዲያበድኩት አለ ኦልጀዴ ላሌ ለካ ማልታት ሶስተኛ ላይ ሳቁበት ሰደፋረት ትቆልፋ ውሻ እኮ ነው የተሸከምከው አሉት ሰሬ ባቴ መቴደን እውነትም ያበድኩት እኔ ስለሆንኩ ዶጋዩ ሐመራት ነው አንተፍ ጥሎት ሄደ ኦላሳ ገቴደ በርግጥ ይሄ ለኢትዮጵያውያን ነው የሚሰራው ውጭ ሀገር ውሻ ብዙ ክብር አለው እነኮኔ ኢትዮጵያ ከሰትዳ አለቲ ሰሬን ቦአቀም ወይ ጉድ የሚበላበት ሳህን ራሱ ስንት እንደሚሸጥ አንሳሪጅ ትኛቱ ኦዳንሳ ምልላችሁ ነው ማልጅቹ በርባ ይሄ ሰው የጥሎት የሄደው ነምጭኩን ገቴ ከንዴ የተሸከመውን ዋጋ ውድነት ስላላወቀ አረከሱበት ከጆቹ ኢሰባቱ ሰነ ገቲ ሳዋንን በነ ሐርከት ይላሳር ቢሰን ወገኖቼ ምቾተኩ ያለን ኢየሱስ ኢየሱስ ከን
ከወርቅ ይበልጥልናል። ሜቲ ከብር ይበልጣል። አርሺረኑ ጫ ከእንቁ ይበልጣል። ኢኒ ሰገት ጀቤሰ አሁን ካለን ነገር ይበልጣል። ዋንተም ቀምኑ ረንጫላ አንድ ሰው እየነግራችኋለሁ ከዚህ በፊት ያነበብኩትን ነው የሰማሁትን አይደለም። ካነበብኩት ኢሰን ዱቢሰራ ከናንድረስን ይትሜራ ምን ብሏል? ማል ጀዴራ እግዚአብሔር ሆይ ያለ ቸርች ሄዶ ያዋ ቀዮ ሄደ ወልዳረከ የምነካ ሁሉ ወርቅ ይሁንልኝ አለ። ዋን ነርካን ቀቡ ወርቂና ፋተው ይሁንልህ አለው። ሲፋተው ሰውዬው ወደ ቤቱ ገባ። ነምቺ ገረመናገለ የጸለዩንም ጸሎት ረስቶታል። ከደና ከደተራ ምሳ ሊገባ ላቀነገሉ ጠረጴዛው ላይ ቁጭ ሲል ታውም ሲሰረጋፈታ ወርቅ ሆነ። ወርቅ ታይፍ በጣም ደስ አለ። ባይትቶል ሚስቱ አቲማና ሳህን ይዛ እንጀራ አመጣች። ሳይኒ ቢደፍ ሚስቱን ድንገት ነካ። አደ መናሳ ከተሳ ወርቅ ታት ልጆቹ ሊስሙት መጡ። ጆሌንሳን እንገቹ ዱፈን ወርቅ ታን ቤት ውስጥ ያለው በሙሉ ምን ሆነ? ማነከሰ ከንጅሩ ማንተ ወርቅ ማንጉት። ከዛ ጌታ ሆይ አቺ ያዋ ቀዮ አረ ተሳስቻለሁ። ማሎ ደጎጎሬራ የሰጠኸኝ እኮ ከወርቅ ይበልጣል። ኢነቲና አላቴ ወርቅ ይረጫላ። ኢየሱስ ከወርቅ ይበልጣል። ኢየሱስ ወርቅ ይረጫላ። አሁን ካለን ነገር ይበልጣል። ዋንተ አመቀምኑረ ኢየሱስ ይንጫላ። እኔ ስለ ኢየሱስ ሳወራ ካላጨበጨባችሁ ቀየማችኋለሁ። ሲኒን ተቀየመ ዱጋ በቃ ሲኒን ታዘበ ሲኒን ተቀየመስ ሞራሊና ታከለለቡ አሜን ጀዳ አሜን እንዲያም አበተኒ ደጋው ቀብዱ ቱርተን እዩ ወንበርች ከ ስለ ኢየሱስ ሲሰበክ ማርፍ ቤቱ ራጂን ተኳስ ዱፌ ጋፈ ጨጓራ አንድ ነብይ መጥቶ ጨጓራሽን ሲል ትቆማለህ አይደል? ጋኩዳም ቦዳሙ እኔ አዋለ ደምኔ ከ10 አመት በኋላ ደም ተቀበላለህ። ለሚሞት ነገር ለሚጠፋ ነገር እንዲህ ሰው ካጨበጨበ ስለ ኢየሱስ ሳወራ ከብር ከወርቅ ይበልጣል ስለ አጨብጨብና ተቀረንጫላ ጋፈድ ዋይ ኢየሱስ ተጃጅላም ባየ እርጋሳ ከቀየረቱ ከነመ ወረጎደኒ ነመባየ ብዙ አገልጋይ መልእክቱን እንዲቀይር ያደረጉት ብዙ ሰዎች አሉ። ዋይ ሽሮፍ በርበሬ ድዋ ጋፋሳሙ ጉባኤ እንጃለቱ ስለ ሽሮና ስለ በርበሬ እንዲወራ የሚፈልግ ጉባኤ ስለ ኢየሱስ ያወራ ይደብራዋል። ዋይ ኢየሱስ ክርስቶስ ጋፈታ ሳሙ አጋንንት ነው። እኔ ልንገራችሁ ኩኒ ሰይጣናዳ ይሄ ጉባኤ እንኳን እኔ ስለናንተ እግዚአብሔርን አመሰግናለሁ። ዋይ ከሰኒ ዋቀዮን እንገለተ ይፈል ይልፋታ ዶባ ያርግ ይረደም ተጃጅ ሌላ ቦታ በጣም ይከብዳል። ባየው ልፋታ ብዙ ይከብዳል። መቃዮ አምተመለ ስም ካልጠራ አመሲ ማላርግታኒ ኡፍታኒ በጌታ ምን አይታችሁ ነው የመጣችሁት እናንተ? እዚህ ጋር ሰው ካራቴ ሲሰራ ጣራ ላይ ስሮጥ አላያችሁ? አሲነምኒ ጋፈ ካገገል አርግተኒቱ አምልኮ ነው የእግዚአብሔር ቃል ዋቀፈናዳ ሰገሌ ዋቀዮን ለራሳችሁ እስቲ አጨብጭቡ። ሜኦፊ ከሰኒ ቢያ አርካው ልትሩክታዳ ገሩሞቹ ግን ጋፍ ዋይን ኢየሱስ አሳሙ ስለ ኢየሱስ ሲወራ ክብር ስጡት። ኡልፊና ከና ኢሳ እሱን ግን ከናንተ ፈልጋል። ኢሳ ሲድራ በርባ ጴጥሮስ እኮ ጋፈ ዳበቱ ወሪኩ አተኮስ ኢሰዱ ዳበተን ይሄ ጴጥሮስ ሲቆም 11ዎቹ ተባበሩ ይላል። ቢያንስ ቁጭ በሉ ግን ገሩ ትክክለኛ የእግዚአብሔር ቃል እየተናገርኩ ከሆነ ሪስፖንድ አድርጉ። ሰገሌ ዋቀዮ ኢሳ ሲሪ ጋፈዱበት ምትወል ይገላ ኢየሱስ ከወርቅ ይበልጣል። ኢየሱስ ሜቲ ረንጫላ። ሃሌሉያ አሜን። ወርቅ የሆነላችሁ ብቻ እንድታጨበጭቡ አኑ ፈልጋለሁ። የወርቅ የሆነላ ከወርቅ በላይ ኢየሱስ ለከወርቅ ጫለ ዲዋነር ከልትሩኩታፊ ሁለተኛው እኒ ለማፋ ክርስቶስን ትቶ መሄድ እጅግ አስከፊ ውጤት እንዳለው ያሳያቸዋል። ክርስቶስን ኢሰኒ ደሙን ቡአ ሀማ ከቀቡሞ ኢሳኒ ክርስቶስን ትቶ መሄድ መብታቸው ነው። ክርስቶስን ኢሰኒ ደሙን ምርገሳኒ ሄደዋልም ብያቸዋለሁ። ደመኒሩ ጀነ አንዳንዶች ጨርሰውታል መንገዱ ተቆ ጡራኒ ማንካሪች ትቶ መሄድ ግን ኢሰኒ ደሙን ገሩ አደጋል በላቀባ የፍርድ መጠበቅ አለ ነው የሚለው። ካኒሳን ኤገቱ ፍርድ እንጅራ ለሰው ልጅ አንድ ጊዜ መዳን ከዛ በኋላ ግን ፍርድ ተመድቦበታል ነው የሚለው። ኢልመነማፍ ተካፈዩ አቺሞ ፍርድ ይሄንን በዕብራውያን መጽሐፍ ታገኛለህ። ኢሰከነ ኤርጋ ኢብሮታ ከነ ከሰ ተርጊ ሶስተኛው እኒሳ ደፋ አማኞች በእምነታቸው እንዲጸኑ አመንቶኒ አመንቲሳኒ ተከጀባተን መንፈሳዊ ለምምዶቻቸውን እንዳይተው ይመክራቸው። ሻከለ አፉራሳኒ አከንዲፍነ ኢሳን ጎርሳ መሰብሰባቸውን እንዳይተው ወልቲ ቀበሙሳኔ ከንዲፍ ህብረት ማድረግ ተኩማ ጎቹ አንዳንዶች ይለናል ተኮ ሄዳ
መሰብሰባቸውን ትተዋል። ቶኩማ ሳኒ ኢሰኒ ማለት ቸርች መምጣት፣ ወልዳ ዱፉ፣ ህብረት ማድረግ፣ ቶኩማ ጎቹ፣ መጸለይ፣ ከአቹ የእግዚአብሔርን ቃል መስማት ሰገሌ ዋቀዩ ደግሞ ትተዋል። ኢሰኒሩ እናንተ ግን ወዳጆቼ ሆይ ኢስን ምቾተኮ ቀኑ እየቀረበ ስታዩ የሪች ዲያቻ የሮ ዱፈት ይወርደ አብልጣችሁ አይሳ ዱሪ ጫላ ተሰባሰቡ፣ ወልቲ ቀበማ ተነቃቁ፣ ወልደ ደመቅሳ ተበረታቱ ወልጀጀቤሳ አለ። ጀደ 70 ዓመተ ምህረት የመፍረስ ዘመን እየመጣባቸው ነው። በዛ ዘመን በሪ ቶርባተማ በረዲ ገሙት ዱፋይራ በረሰን 70 ዓመቱ ሲፈጸም ወገን ቶርባተም ሱን የሮራ ወደ ኢየሩሳሌምም ትፈርሳለች። ኢየሩሳሌም እንዲገምት ያ የሚመኩበት ቤተ መቅደስም ይፈርሳል። መነቁልቁሉማ ሳንቲ ነው ምናልባት ከ8 ዓመት በኋላ እየመጣባቸው 8 ዓመት ብቻ ነው የሚቀራቸው። ወጋ ሰደዱ ዋት ሳነፈት ዱፋይራ ዋንተ ምክንያቱም በ62 ዓመተ ምህረት ስለተጻፈ ወጋ በረጃተሚ ለማዋንበራ ከ8 ዓመት በኋላ ወጋ ሰደት ቦደ የእስራኤላውያን አይሁዳውያን የሚመኩበት ቤተ መቅደስ መነቁልቁሉማ ይሁዶን እስራኤሎን እንድትናደተን ሱን ይፈርሳል። እንዲገማ ኢየሩሳሌምም ትጠፋል። ኢየሩሳሌም ራወተ እሱ ቀን እየመጣባችሁ ስለሆነ ጉያን ሱን ስንትዲ አቻዋንት ዛሬ ካልተሰባሰባችሁ ሐረዮ ወልቲን ቀበምኔ ካልጸለያችሁ ዮን ከነነ ካልተበረታታችሁ ዮ ወልን ጀጀቤስኔ ትወድቃላችሁ። ሂንኩፍቱ ስለዚህ ይሄ መንፈሳዊ ልምምድ ከናፍ ሻከለ አፉራ ታማኝነታችሁን አትተው፣ አመነውማ ከሰን እንዲሲና ትጋታችሁን አትተው፣ ጀጀቢና ከሰን እንዲሲና ትጉ። አማ ወደ ረፍቱ ለመግባት ትጉ። ገረቦ ቆንቻት ገሉናፍ ጀባዳ መንፈሳዊ ልምምድ እንዳትተው። እሺ ሻከለ አፉራ እንዲሲ እሱ እንቁ ንብረታችሁን እኒ ቀበኛ ከኛ ጃልበ በርባደማ ሻከለ ጎለ ኬሰኒ ይሄ ጓዳ ውስጥ ያለው ልምምድ ሻገለ ዱንፋ ኬሰኒ በግላችሁ ያላችሁትን ልምምድ እሱ አቤት እንዴት እንቁ ነው። እኒ አከሚያ ደገት ጀቤሳ ቸርች ውስጥ እኮ 2 ሰዓት ተኩል ነው የምንገናኘው ከጧት ጀምረን እስከ 5 ሰዓት ገነማ ጀልቀብነ ወልዳ ከሳ ለማወለካት ወለርጊና ትልቁ ስራ ያለው ቤታችሁ ሆጂ እንዲ ጉዳ ከንጅሩ መነከኛ የግል ህይወታችሁ ጅሬኛ ዱንፋ ከኛ ከጌታ ጋር ያላችሁ ኑሮ ጅሬኛ ነው ዋቀይ ወጅኒ እሱን እንዳትተው። ኢሰሰነን ዲሲና እሱን አትተው። ኢሰን ዲሲና ህብረት መምጣት አትተው። ቶኩማ ዱፉን ዲሲና እኔ በኢንተርኔት ያለው ምናምን አይሰራ። አን ኢንተርኔት ዲ ላይ ነጀቱን ኢየሱስ ያለው ኢየሱስ ካንጂ ይሄ በወንድሞች ህብረት መካከል ቶኩማ ኦቦሎታ ግዱን አሁን ኢየሱስ እዚህ አለ። አማ ኢየሱስ አስጅራ ስንቶቻችሁ ታምናላችሁ? ለቀን ከሰንቶ አመና ኢየሱስ ጅራስ ኢየሱስ አለ እዚህ አመጅራም አሁን አለ ኑናማ ጋሪ ገቲታኔፍ ገዴ ገቲታኔፍ ወቱን ታይኒ እኛ መልካም መጥፎ ስለሆነ ሳይሆን ለፋ መቃኮት ወልት ቀበምተንት አንጅራይ በስሜ በተሰበሰባችሁት እኔ እዛ መካከል አለው። አይናችን ተከፍቶ ቢያይ እጅከኛ በነሜቱ ያ የታረደው በግ ሆልቸ ሰቀለመ ሰ እልፍ አላፋት መላእክት የሚሰግዱለት ገሞኒ ኩቢ ኢየሱስ እኛ መሃል አለ። ኢየሱስ ነው ግዱ ጅራ እሰይ ዋው። አራተኛው አርፈፋን በእምነታቸው ለጸኑ ሰዎች ነሞታ አመንቲ ሳኒት ጀባተኒፍ እግዚአብሔር የሚሰጣቸውን ብድራት ያሳያቸው። ዋቀዮ ገቲ እኒ ከኑ ፊት ተገርሲስ በእምነታቸው ለቆሙ አመንቲ ሳኒት ወረዳ በክርስቶስ ኢየሱስ አምነው የጸኑ ክርስቶስ ኢየሱስ እቲ አመናኒ ወረጀ እግዚአብሔር ከፊታቸው ያዘጋጀው ብድራት ዋቀዮ ገቲ ንዱረ ሳኒት ቆጴስ ያሳያቸው። ይተገርሲሳ የሚበልጠውን ከተማ አዘጋጅቶላቸው መጋላ ይሰጫሉ ቆጴስራ ወገኖቼ እኛ እኮ እንደ ሀገር ከተማችንን እያጸዳን ነው አይደል? ብቾተ ኮኑ ያከብያት መጋላ ከን ቁልቁሌሳ ይራ ሁሉም ከተሞች መጋሉ እንዱም እንደ አቅማችን አከውም ነከኛ አይደል? ሚቲ ትንሽ ጸዳ የሚሉ ነገሮችን እያየን ዋንቶ ተበበሬ አማርጋ ይሄ እኮ ጊዜያዊ ኢኒኩን የሮፊዳ የሚበልጥ ግን ከተማ አለ። መጋላን ጫሉ ጅራ ሀያሏን መንግስት አሜሪካን አይተናል አይደል? ሞቱማ ገምዶ አሜሪካ አርግኔራ ውስጥ ለውስጥ ባቡር ከ3 ሰዓት በላይ የሚሄድበት ከሰን ሰዓት ይሰዲዮል ባቡር ምን አይነት ቴክኖሎጂ ሀመዩማ ከሚ ምን አይነት ከተማ መጋላ ከሚዳ ሄደን ባናይም ዓለም ዛሬ እጃችን ላይ አለች። አኔ ዮ እንደም ነገር ተይለ አዱኛ አርገኛ ረጅርቲ አሁን ብዙ ወጣቶች ናችሁ እናንተ አመስ እንደርገጎተ ባይዳ አሜሪካ ምን ትመስላለች፣ የህዝቧ ቁጥር ስንት ነው፣ ፖለቲካቸው ምንድነው ብላችሁ በደንብ ነው የምትነግሩኝ ባትሄዱ። አሜሪካ ማልፈካቲ ባይኒው መታ ከሚዮን ጀሪ ወንደም ንትምቱ የሚገርሙ ከተሞች ናቸው። መጋሎ ተነማ አዲባኒዳ አይደል እንዴ? ምቲ እነዚህ ሁሉ ግን ኢሳንኩን ሁንድኑ ይጠፋሉ። ሂምባዱ የማይጠፋ ከተማ መጋላን ይባነቶ እግዚአብሔር አዘጋጅቶልን ዋቀዮኑ ቆጴሴራ እሰይ ዋው ያድናል። ችግሩ እኮ አሁን ከሌላ ቦታ መጥቶ አዲስ አበባ የገባ በቃ መጋላን ሴኔ ኒያ ፊንፊኔ ገለ ሞ አሜሪካ ነንሴኔ ማልሴን ተገና ሳይሆን ይፍጅሮ
አዲስ አበባ የገባ ከተማ አዲስ አበባ ብቻ ይመስላል። በምንም አትገረም። መገረም ያለብን እግዚአብሔር በክርስቶስ በኩል ያዘጋጀልን ከተማ አለ። ዋቀዮ ከራ ኢየሱስ ክርስቶስ መጋላ ጫሉኑ ቆጴሴራ ደረባ አለኑ ደረበይሞ ደረባ ነው። ይሄ ያልፋል። ደረባ ነው። ዋምቢ የለፋ ከና እንግዳ ነን። ከሱማ ደኑይ እንግዳ ሰው እንደ አይኩራራ ነምኒ ከሱማ ማን እንኮር አኒ ሙጫና ቀምቴ ብራ አይ የነቀምት ልጅ አይልም። ደረባ እንጀራ ይዳ እያለፈ ነው። አሜን በሉ። አሜን ወረተን ሞታ ማልቱ ነው ቢያ አኔተኒ ታስን ኑንገሩ ደርባ ይራ ማን እኛ ያለንበት ዋና ማርጊኑ ከነቱ ነው ጥናቴ አሁን ያየነው ከተማ አነሰብን። ይሄ ማለት ግን እናቆሽሽዋለን ማለት ነው። ከነጀቹን ገዲጉፍ ነቹምት ሙዝ አትጣሉ። እሺ ሙዚ አስፋልት ረት ቆሻሻ ውስጥ እንጅሩ መሌንት እንዲሳው ገሩ ፌስታሊፋ ዳንጎዳቲ ዶቶ ገገተሙ ገታ የወዶን ገታ ዲበ ኃላፊነት አለብን። በቃ ግትጋፈተው ማቀም እኛ ጸልየናል። ለነቀምት ከተማ ነው መጋላ ነቀምቴፍ ከደነ በጣም ስንጸልይ ነበር። ባይ ከረታ እግዚአብሔር ማለት ይሄንን ይሄ ቆሻሻውን እግዚአብሔር እንዲያስወግድ ዋቀዮ ዋንተ ኮሲ መጋላ ከየከሳ ሰው የሚሄድበትን ከተማ እናውቃለናኛ። መጋላ ነምኒ ከሰደ ውበነካ አመኮ ደሙ ፍረቂሳዳ አሁን ለመሄድ እኮ እንዲያው እኔ ለነገሩ የባለቤቴም ሱቅ ወደዚህ ስለሆነ በአይናን ጀለም ፈየደማል በስር ነው ነው ሁሉ የምትጠቀም ወሪ መጋለት በአይናን አርጊ ነኝ ባጃጂ ፊ ከራጀላ ነኝ ላላና አርጊቱ ይጨቃል። በራሱ ሄዳችሁ የምትመለሱበት መንገድ ራሱ ይጨቃል። ዳንዲስ እንደምታ ይረዳይብታኒ ባይ እኔ ምን ልል ነው መሰለህ ማርጀቹስ ሲፈካ ለጸኑ አማኞች አመንቶ ተጀባታ ዋቀይ የሚበልጥ ከተማ መጋላ ጫል አዘጋጅቶልናል። ኦፔሴራ እንገባለን። አትጠራጠሩ። እንገለን ሸኪና ምንም አትጠራጠሩ። ዋጥቆ ሸኪና ምንም ዋጥቆ ያድን የዕብራውያን መልእክት በጥቅሉ ሲታይ ኤርጋን ብሮታ ወልቲ ቀባት ጋፈ ይላለም ትክክለኛውን የህይወት መንገድ ያሳያል። ዳንዲ ኢሰስሪ ነው ተገርሲስ ትክክለኛውን የህይወት መንገድ ዳንዲ ጅሬኛን ስሪን የሚያውቀው ማን ካን በኮኝ እግዚአብሔር ብቻ ዋቀየ ዱዋል ትክክለኛውን መንገድ ዳንዲ ኢሰስሪ ለዛ ነው ጴጥሮስ ከናፍ ጴጥሮስ የሰው ልጅ እኔን ማን ይሉኛል ብሎ ሳት ያለ ጥያቄ ጠየቃቸው። ኢየሱስ ነሞኒ አናን ኤኙ ጀዱ ጀደ ኢየሱስ ክርስቶስ እንጋፈት አንተማ አቲማ የሕያው የእግዚአብሔር ልጅ ክርስቶስ ነህ አለ። ኢልማ ዋቀዮ ሰጅራታ ክርስቶስ ይላል። የሚገርም መንገድ ነው የተገለጠልን። ሙለታ አዳሲ ሙለት ኢየሱስ በጣም ነው የተደነቀ። ኢየሱስ ባያ ጃይብ ሲተ ጴጥሮስ እውነት እልሃለሁ ጴጥሮስ ሉጋን ይሄንን ደምና ስጋ ኢንኩን ኢጋ ፎን ፊዚክስና ኬሚስትሪ ዮካን ፊዚክስ ኬሚስትሪ ወይ ያደክበት ዕውቀት አልገለጠልንም። ዮካን ቤኩም ሰዓት ቀበቴ ጉደት ሲኒብስ ሌላ ሰውም ስላስተማረህ አይደለም። ነምን ብራስ ዋንሲ በርሲስ የሚት ይሄንን የሰማዩ አባቴ ካና አባኮ ኢሰ ሰሚራ ነገለጠልህ ኢሰቱ ሲ ኢብስ ትክክለኛውን መንገድ እግዚአብሔር ብቻ ያውቃል። ዳንዲ ኢሰ ስሪ ዋቀዮ ዱዋቱ ቤ ይሄንን መንገድ ለመግለጥ እግዚአብሔር ፈቃደኛ ነው። ዳንዲ ካና ሙልኢሱ ዳፍ ዋቀዮ ዕብራውያን አንዳንድ የዛሬ ሳምንት የምንጀምረው ኢብሮታ ቶኮ ቶኮ ቶርቢያና ካነ ይገሉ እግዚአብሔር ከጥንት ጀምሮ ዋቀዮ ዱሪ ጀልቀቤ በብዙ አይነትና መንገድ ጎዳና ለሰዎች ተናግሮ ከራወኒፍ ዳንዲ ገረገራዳን ኢልማን ሞታት በዚህ በመጨረሻ ዘመን ደግሞ በልጁ ተናገረን ይላል። በረዱማ ከነቲሞ ቶኪቻ ኢልማሳን ዱበቴ ስለዚህ እግዚአብሔር ይሄ መንገድ ሰዎች እንዲጠፋባቸው አላደረገም። መንገዱን ተናግሯል። ፈቃደኛ ነው። ከናፍ ዋቀዮ ነሞታ ጀራ ከራንኩን አከበዱት እንዱበኔ አከሙልአቱት ዱበቴ ከጥንትም ጀምሮ ዱሪ ጀልቀቤ ለምንድን ነው እግዚአብሔር የሚናገረው? ማሊፍ ዋቀዮ ዱበታ ከሰዎች ጋር መኖር ይፈልጋል። ነሞተ ወሊን ጅራቹ በርባል ከሰዎች ጋር መገናኘት ይፈልጋል። ነሞተ ወሊ ወልቁነው በርባል ወገኖች የትኛውም ፕሬዝዳንት እኮ ፕሬዝዳንቲን ከምለ በደረጃ ካሉት ሚኒስትሮች ጋር ነው እንጂ በጣም ኮንታክት ያለው ሚኒስቴሮ ተሰደርካ ዳንካይ ወሊ ወለርገመለ እናንተን ለማግኘት እኮ እሲኒ ረገቹዳ አይፈልግም። እንበርባዱ እግዚአብሔር ዋቀይ ከእያንዳንዳችን ጋር ህብረት ሊያደርግ ቶኮ ኬኛ ዱካ ቶኩማ ጎቹዳ በግለሰብ ደረጃ ሰደርካ ዱንፋት ይፈልጋል። በርባዳ ፈቃደኛም ነው። ፈዳስ ቀባ ከጥንት ጀምሮ ዱሪ ጀልቀባ ያለ ሰው መኖር አይሆንለትም። ነመመለ ጅራቹን ያላንተ ያላንቺ መኖር አይሆንም። ኦቦሌቲ ኮሲመለ ኦቦሌሰ ኮሲመለ ይሄን ለማድረግ ደግሞ ብዙ መንገድ ተጠቀመ። ከነጎቹዳ ሞከራባ የፈየደም ነቢያትን፣ ራጆታ፣ አባቶች፣ አቦታ በጣም ብዙ ባዬ በመጨረሻ ግን ኡመረት ይገሩ ልጁን ላከ። ኢልማሳ መንገድ ከጨረሰ በኋላ ኤርገደ ካራ ወንጡ ሙሬ ይሄ ሁሉ ለምንድን ነው? ኮንንዱም ቱማሊፍ የሰው ልጅ ኢልሚናማ ክቡር ስለሆነ ኡልፊናዋን ቀቡ ዛሬ መግቢያው ላንን አራ ሴንሰር ይራ መግቢያ ቢሆንም ግን እግዚአብሔር እየተናገራችሁ እንዳለ አምናለሁ። ሴንሰር ዮተይሱ አቀዮ ከሴንሰር እንትዱበቻ ጸሐፊው ማን ነው? በሬሳን ሳኤኝ
የሚሉትን ነገሮች ሳናነሳ ወደ ዕብራውያን ከገባው ሙሉ አይሆንም መልእክቱ። ዋንቶታ ጀዳኑቱን ካሲን ገር ኢብሮታት ይወገለ ኤርጋን ሰብቱ ዛሬ የመጣችሁ ይሄን ትምህርት የምትማሩ ሰዎች ሀርአ ከን ዱፍተን ኤርጋ ከነ በረጭ ምናልባት መልእክቱን በቃ ዛሬ ጨርሰናል። ዕብራውያን ታሪ ኢብሮታ ጉቱማ አሳረጡ ሙረ ከዚህ በኋላ ለምናገረው ነገር ብዙ አልደክምም ማለት ነው። ዋንተም ከነ በወደ ዱበዱ ባይን አማውቻ እንግዲህ ጸሐፊው ማን ነው ለሚለው በሬሳን ሳይኙ ከንጀዱፍ ጳውሎስ አይደለም የሚሉ አሉ። ጳውሎስ ምት ከንጀደን ጅሩ እዛ ውስጥ ዲቴል ነገር አልገባም። አጭ ገዲ ፈገኛን እንሰኑ ምክንያቱም የብዙ ዘመን ክርክር ስለሆነ ሰበምኒሳስ ፈልሚ በረለኮብሰ ዋንተፍ ክርክሩ ደግሞ ኢየሱስ እስኪመጣ ይቀጥላል። ፈልሚቺ ማማ ኢየሱስ ነው ትትቡፍ ጳውሎስ ነው የሚሉም የራሳቸው ማስረጃ አላቸው። ጳውሎስ ከንጀደኒ ረጋመታሳኒ ቀቡ ጳውሎስ አይደለም የሚሉም የራሳቸው ማስረጃ አላቸው። ግን አራት ነጥብ አይዘጉትም እነሱ። ጳውሎስ ስሚት ከንጀደን ረጋመታሳኒ ቀቡ ዳጋዱ ጀደኒ ጡቃ አፍሪን እንጩፋ ስለዚህ ይሄ ጳውሎስ አይደለም የሚሉ ሰዎች ነሞኒ ጳውሎስ ስሚት ጀደኒ እንደ ሌሎቹ የጳውሎስ መልእክቶች መግቢያው ላይ ሰላምታ የለውም ስምም የለውም ይላሉ። አካ ኤርገወን ጳውሎስ ወረካኒ ኤርጋኒ ብሮታ ኩን ጀልቀበረት ነጋስ መቃሲን ቀቡ አጻጻፉና ቃላቶቹ የጳውሎስ አይደለም ይላሉ። ሀሊ በሬፈመሳፊ ሀሊ ጀቸን ትንበረሰም ጳውሎስ ምት ሄዱ አይገናኝም ነው የሚሉት። ወልትን ዱፍ ወይ አይ ጳውሎስ የጻፈው የሚሉ ጳውሎስ ትበረሰ ወርጀደን ሞ ዕብራውያን 13:23 ላይ ኢብሮታ ኩደ ሰዲድ ደሚ ሰዲረት ስለ ጢሞቴዎስ መታሰርና መፈታት ተናግሯል። ከጢሞቴዎስ ጋር ደግሞ ከጳውሎስ ጋር ያለው ጢሞቴዎስ ነው ስለሚሉ ዋይ ደሙ ፊ ከሙ ጢሞቴዎስን ሞዱበቴ ረማሊፍ ጢሞቴዎስ ምናልባት እሱ ሊሆን ይችላል ይላሉ። ታሪ ኢሰተው ደንዳ አጀዱ እንደገና ዕብራውያን 13:24 ላይ አመስ ኢብሮታ ኩደ ሰዲድ ደሚ ፍረደት በሮም እስር ቤት እንደነበረ ማነስሬሳ ሮም አከቱረ ይሄ ጸሐፊው በሬሳን ኩን ይናገራሉ። እንዱበታ ጳውሎስ ደግሞ የመጨረሻ ህይወቱ ያለፈው በሮም እስር ቤት ነው። ጳውሎስ ይሞሉቡን ሳይኒ ዱማ ከንደርቤ ማነስሬሳ ሮም ታይት በጣሊያን ያሉ ወይ ደግሞ በሮም ያሉቱ ሰላምታ አቅርበውላቸዋል ይላል ጽሑፉ ላይ። ነሞኒ ጣሊያን ወኪ ሮም ጅራኒ በሬፈ መሰረት ነጋስኒ ዲሰኒ ሮይ ስለዚህ የተለያየ መላምቶች አሉ። ከናፊ ጀቸ ወንገራ ገራቱ ጅሮ ማን ጻፈው ለሚለው ኤኙ በሬሰ አንዳንዶቹ አጶሎስ ነው የጻፈው። ቶኮቶኮ አጵሎስ ትበሬሰ አንዳንዶቹ ፕርስቅላና አቂላ ናቸው የጻፉት። ቶኮቶኮ ሞ ፕርስቅላ አቂላ በሬሰ አንዳንዶች ደግሞ በርናባስ ነው የጻፈው። ቶኮቶኮ ሞ በርናባስ ትበሬሰ ለዚህ ሁሉ የራሳቸው ግምት አላቸው። ከነ ሁንዱ ማፊት ልማማ መታሳኒ ቀቡ እንግዲህ የዕብራውያን መልእክት ብለው ነው መጀመሪያ ርዕስ የሰጡት። ኤርጋ ኢብሮታ ጀደኒ ደጀልቀባ መተሩ ይከላተኒ በሁለት የተከፈለ ነው ቡድኑ። ገርቱን ሱኒ በቃ ለማት ከን ቆደመ ለኛ አሁን እሱ ዋና ነገር አይደለም። ኡኑፊነማ ዋንታ አንገፈምት ዋናው ነገር እኒ አንገፍኒ ማን ጻፈው ኤኙ በሬሰ በቃ መጽሐፍ ቅዱስ የእግዚአብሔር መንፈስ ካለበት ሰገሌ ዋቀዮ አፉሪ ዋቀዮ የርገረ ጅራቴ የእግዚአብሔር ቃል ነው ብለን አምነን ከተቀበልን እሱ ነው ዋናው ሊያከራክረን የሚገባው። ሰገሌ ዋቀዮ ዳጀነ ገፉዳነ ኢሰድ አንገፍ ስለዚህ ክርክሩ እስከ ኢየሱስ እስኪመጣ ድረስ ይቀጥላል። ከናፊ ፈልሚንጂሩ አማ ኢየሱስ ዱፍት ይወካን ፍለቱት ትፉፋ ትክክለኛ ነብይ የሆናችሁ ደግሞ ምናልባት ጠይቁና አናምናችሁም እንጂ ጠይቁና የዩቱ በሬስ ያዋቀ ይዳ ጋፈዳቲ ኑቲማቲ ገሩስ እኔናመኑ ነው እሱን ጠይቁና ተንቢዩ ግን አናምንም ራጂ ከረዳቤ ዋቀዩ ሲዲብሱ ደዳ በወደ ቀደን ስለዚህ በእግዚአብሔር መንፈስ መጻፉ ነው። ከናፍ አፉረ ዋቀዮቲ በራው ሁለተኛው መቼ ተጻፈ ለሚለው ቅድም እንደነገርኳችሁ በ62 ዓመተ ምህረት እንደተጻፈ ይገመታል። ዮምበራ ኢሳይዱ ፈኩመን ስለስልትሜ በረጃ ተቢላ መከበራ አይዳ ቤተ መቅደሱና የከተማዋ ሳትፈርስ በፊት ማለት ነው። ማን ቁልቁሉማቱ መጋሊቲኑቱ እንዲገሚን ዱራቹ እሺ ለማን ተጻፈ? ተደራሲያን እነማን ናቸው? ኤኙፍ በራ ኤኙ ዳፍራቶኒ ኤርጋ ከና የነዚህ ሰዎች ማንነትን ማወቅ በጣም መልእክቱን ለመረዳት ይጠቅመናል። ኤኙማ ፍራቶታ ከና ቤኩዳፍ ኤርጋን ባይ ሙርቴሳል ለማን የተጻፈው? ኤኙ በራይ ለአይሁድ ክርስቲያኖች አመንቶታ ይሁዲ ወረታ ቅድም እንዳልነው አኩ በስለስንትምነ እነዚህ ክርስቲያኖች ከአይሁድ እምነት ክርስቲያኖኒ ኩኒ አመንቲ ይሁዲራ ወይ ደግሞ በሙሴ ይኖሩ የነበሩትን እምነት ተተው አዲሱ መንገድ የተቀበሉ አማኞች ናቸው። አመንቲ ሰሙሴ በረሰና ዲሰኒ አመንቲ አራ ወረፉዳተዲዳ ቀላል ሰዎች ግን አይደሉም። ነሞታ አከሱመት ትልማማን ሚት ተራና አዲስ ክርስቲያኖች አይደሉም። ክርስቲያኖታ ሬፉ ኪቹሚት በደንብ የበሰሉ የእግዚአብሔርን ቃል የሚያውቁ ናቸው። ስሪት ካም ብልቻተን ሰገሌ ዋቀዮ ገዲ ፈገኛን ካም ቤካ ምክንያቱም ኦሪትን ጠንቅቀው ያውቃሉ። ስሪት ሴራ ስሪት ቤኩ ስለ ሕጉ ማወቅ ብቻ ሳይሆን ስለ ሕጉ ራሱ የሚቀኑ ናቸው። ዋይ ሴራ ቤኩ ቱንታይን ሴራና ሰናፍ ወራይናፈኒ መንፈስ ቅዱስንም የተቀበሉ ናቸው። አፉረ ቁልቁሉስ ወረፉዳተኒ ማለት ብርሃን ይበራላቸው ኢፍቲ ከዲሳኒፍ መንፈስ ቅዱስን የተቀበሉ አፉረ ቁልቁሉ ከንፉዳተኒ የእውነት መንገድ ይበራላቸው ካራን ኡጋን ከዲሳኒፍ ገን ክርስቲያኖች ናቸው።
አመንቶታ ከሲ ስለ ክርስቶስ ብዙ መከራ የተቀበሉ ዋይ ክርስቶስ ግድራ ባዬ ከንፈ ቤታቸውን ያጡ መነሳኒ ከነበ ንብረታቸውን ያጡ አበኘ ሳኒ ከነበ የተገረፉ ካን ገረፈመን የተሰደዱ ካን ሀሪአተመን በህብረተሰቡ መካከል የተገፉ የተናቁ ሐዋሳ ሰነ ወለካት ካን ኢበመን ካን ተፈተመን በክርስቶስ በማመን የተጠሉ ክርስቶስ እቲ አመኑ ሳኒዳን ካን እንደ መጫወቻ የሆኑ ካን ዋን ጠባ ካን ታን የክርስትና መንገድ ለካ መጫወቻ የሚያረጋል ዳንዲን ክርስቲያኑማ ከጠባነ መጎድ እንደ ሞኝ እንድትቆጠሩ ያረጋል አከ ጎዋት ተከለካ አምተን ይሄ ዛሬም እውነት ነው ለእውነተኛ አማኞች አማና ዱጋፍ እነራኩ ዱጋት ይሄ ዝም ብሎ ለሚኖር ጫሉ መደ ፈዱለ መጅራት እንዳልኳችሁ ነው ቅድም ዋጋውን ስለማያውቀው አኩመን ስለስንት መገት ቸዋንም እንደተወለደ ይሞታል አኩመ ዳለተትሞ ለእውነተኛ አማኞች ግን መከራ አንዱ የክርስትና ባህሪ ነው አማና ዱጋፍ ገሩ ጊዲራኒ ኢሰቶኮድ አማናፍ ስለዚህ ከዚህ መከራ ለመውጣት ብዙ አትፍጨረጨሩ ጊዲራ ከነከሳ በውዳ ባይን ተታበቲ አንዱ ባህሪው ነው አመለሳ ተኮድ ግን በመከራ መጽናትን ገሩ ጊዲራ ከሰት ጀባችሁ በመገፋት መጽናትን ኢበሙ ከሰት ጀባችሁ እዛ መከራ ውስጥ ክርስቶስ ላይ የጸና ማንነትን እግዚአብሔር እንዲያበዛላችሁ መጸለይ ጊዲራ ሰነ ከሰት ዋቀዮ አካ ጀቢነሳ ሲኒ ባይሱፍ ከረቹዳ እነዚህ አማኞች አመንቶኒ ኮን አገልግሎት የነበራቸው ናቸው ተጃጅላ ወረቀ በሪዳ ገንዘባቸውን ይሰጣሉ ቀርሺሳኒን ከን ስለ ስሙ ብለው ፍቅር አሳይተዋል ዋይ መቃሳፍ ጀደኒ ጃላላ አርግሲሰን እንግዶችን በትጋት ይቀበሉ ነበር ከሱማ ኢማኒ ሲማቱ ከሱሞት በትጋት ኢማኒ ግን ብዙ መከራ አልፈው ገሩ ጊዲራ ባዬ ከሰደርበኒ በትንሽ ነገሮች ዋን ጥቆዳን ወደ ኋላ እየተመለሱ ገረቦዳት ሞዴቢያ ባልና ሚስት ይባላሉ ሃቲ መናፍ አባመና አይዳ ሲጋቡ በባዶ ይመጣሉ ጋፈ ወልፉዳን ዱዋዳን ትልልቅ መከራ እኮ አልፈዋል ጊዲራ ባዬ ደርበኒ ትልልቅ ባዬ የረሃብ ዘመን በረቤላ የብቸኝነት ዘመን በረቆፉማ የማጣት ዘመን በረአቡ በቤት ኪራይ የመሰቃየት ዘመን በረመነክራ ከሰት ይድልፈሙ አልፈው ደርበኒ ጥቂት ነገር ላይ ዋን ጥቆረት ወደ ፍቺ ይመጣሉ ገራ ሂከምሳት ይባላል ጀዳም እነዚህ አማኞች እንደዚህ ናቸው አመንቶኒ ኩን አከሲ አደገኛ ነገር አልፈዋል ዋንተ ጉርጉዳ ደርበኒ አሁን እንደምናወራው አይደለም አከመኑ ያሶኑ አሁን እንዳለው የክርስትና ዘመናችን አይደለም የነጻነት ዘመን አማ በረ ክርስቲያኑማ በረ ብርመዱማስ ጀነው በከበረከና ኢየሱስ ማለት የሚያሳርድ የሚያስገድል በረ እቲ ኢየሱስ ጋፈ ጀደሙ ከነማ ጄሱዳ ከህብረተሰቡ እንድትገለሉ የሚያረግ ነው በዛ ዘመን በረሰን ሐዋሳ ኬሳ ክርስቲያናታን በረት ቆፋ ጅራቱዳ ትልልቅ ነገር አልፈው ዋን ጉርጉዳ ደርበኒ አሁን ግን በትንንሽ ነገር አመገሩ ዋን ጥቆት ኢየሱስን ትተው ኢሳኒ ለመሄድ ደሙዳ ከጅለዋል በርባደኒ መከጀል ብቻ አይደለም ኢየሱስ ላይ ጥርጣሬ አድሮባቸዋል በርባዱ ፌዱ ዱዋቱን ታይን ኢየሱስ ረቲ ሻኪን ከሰቡሌና ኢየሱስ እውነታውን ከነቢያት ይበልጣል ኢየሱስ ዱጉመ ራጁ ተረንጫ ላይ እውነታውን ኢየሱስ ከሙሴ ይበልጣል ዱጉመ ኢየሱስ ሙሴ ረንጫላ ኢየሱስ አሁን ከሊቀ ካህናት ይበልጣል ዱጉመ ኢየሱስ ሉበሉቦ ተረንጫላ ኢየሱስ አሁን ኢያሱ ይበልጣል ዱጉማ ኢየሱስ ኢያሱ ረንጫላ መጠራጠር ጀመሩ ሻኩ ጀልቀበል ተጠራጠር እንሸከ ስለዚህ የኢየሱስን የበላይነት ማሳነስ ጀመሩ ካናፍ አንገፉማ ጎፍቱማ ኢየሱስ ገዲቡ ሰው ሲደክም ነምኒ ጋፈ ደደብ ንጽጽር ውስጥ ነው የሚገባው ወልብረፊ እኔ አሁን ኢየሱስ ምን አረገልኝ ከማና ጎደ ኢየሱስ ምን ሰጠኝ ማናከን ንጽጽር ውስጥ ይገባል በቃ ወልብረ መዳል እንደዚህ አይነት መንፈስ ከጀመራችሁ አፉሪ አከሲስን ጀልቀምናን ቶሎ ተመለሱ ደፋት ዴቢያ ኢየሱስ ግን ከሁሉ ይበልጣል ኢየሱስ እንዱማራንጫ እስቲ ከኔ ጋር በሉ ኢየሱስ በሉ ኢየሱስ ከሁሉ ይበልጣል ከሁሉ ይበልጣል ለውድቀታቸው ጥርጣሬ መጀመራቸው ነው ኩፋቲ ሳኒፍ ሻኪ ጀልቀቡት የመልእክቱ ዓላማስ ምንድነው ታዲያ ይሄ የዕብራውያን ጻፊ እኔናውን ብትጠይቁኝ ካዮን በሬሳ ይብሮታ ኩ የዕብራውያን ጻፊ ጳውሎስ ጻፈው የሚል ነው እኔ የሚሞላኝ ኢሳውቱ ጋፈተኒ አነጉቴ ኤኙ በሬሳ ስለዚህ አንዳንዴ ጳውሎስ ብዬ ከተናገርኩኝ ይቅርታ አድርጉልኝ አልተከተካ ጳውሎስ ሊሆን ጀደ ዱበደ ዲፈመና ጎ ግን የመልእክቱ ጻፊ ወደሚለው ግን አዘነብላለሁ ገረ በሬሳን ኤርጋሳ እንገዱ ገሩ እና የመልእክቱ ጻፊ ለምንድነው የሚደርስላቸው እነዚህ ሰዎች ከናፍ በሬሳን ኤርጋ ከናነ ሞተ ከና ማፍቀባ ወደ እነዚህ ሰዎች መልእክቱን ያመጣው እንደዚህ ዳይቭ ነው የገባባቸው ኤርጋ ከነ ፊዴ ከለቲማን ገረሳኒ ሴኔ ወሪ ዳካ ደንደሰኒ ዋና የምትችሉ ሰዎች ምናልባት አንድ ሰው ናምቶክ በውሃ እየተዋጠ ካለ
ብሻንሰና ለቅንፈማቱ ጅሩ ቅድመ ዝግጅት ሳታረጉ ልብስ ሳታውልቁ ጫማ ሳታውልቁ ወያቱን ባሲን ኮጴቱን ባሲን ሰውየውን ለማትረፍ ነሚቻ ኦልቹዳ ዳይቭ ነው የምትገቡ። ከለቲማን ከሰ ሴንቱ የዕብራውያን ጸሐፊ በሬሳን ኢብሮታ ወደ እነዚህ አማኞች ገራ አማንቶታ ከና ዳይቭ ነው የገባው። ከለቲማን ግዱ በኢየሱስ እግዚአብሔር ዛሬ ለሆኑ ሰዎች ዳይቭ ይግባላቸው። ዋቀዮ ነሞተ ተኮፍ ግዱ መስኒፋ ገሉ መቃይ አሜን በሉ። አሜን ይግባላችሁ። እግዚአብሔር ሲኒፋ ሴን ሲኒቀቀቡ ቀባው ዋቀይ በቃ ሊደርስልህ ሀሩ መሊ ነሚ ዋቀዮ ሰቀቀቡ ጅራር ዛሬ እንኳን እግዚአብሔር የሚደርስልህ ሰው አሜን በል። አሜን በኢየሱስ በዚህ ዓመት ወደ ኋላ የሚያፈገፍግ ሰው አይኖርም። በረከነ መቃ ኢየሱስን ቦደት ከንዴቢውን ጅራቱ ለዛ ነው የዕብራውያን ጸሐፊ ሰላምታ አልጠየቀ ከና በሬሳን ኢብሮታ ነጋን ጋፈን አልጸለየላቸው። ከነነፊ ከጥንት ጀምሮ እኮ እግዚአብሔር ተናግሯል ብሎ ዱሪ ጀልቀቤ ዋቀዩ ዱበታ ቱሬ ጀደ ጀልቀብ እና እነሱ ጋር ችግር አለ። ኢሳም ብረራክን ጅራ ውሃውን ጨልጠው እንዳይጨርሱት ቆይ እያለ ነው። ቢሻንሰና ዱራኒ ያከንቱ ቁሬፍ ቆይ ቀበችረት ዛሬ እግዚአብሔር ልቡን የሚነካ ሰው ይመለሳል። ሐረ ዋቀዮ ነምኒ ለጴቶ ሳቶ ኮቲቡ ህንዴቢያ ለምን ተጻፈ? ማበራይ አንደኛ እኒ ጀልቀባ የኢየሱስን የበላይነት ማሳየት። ኦላንቱማ ኢየሱስ ክርስቶስን አርግሲሱዳፍ ኢየሱስ ከሁሉ ሁንዱማ ይልቃል ሂንጫላ የዛሬ ሳምንት እናያለን። ከነቢያት ይበልጣል። ቶርቢያራ ይላል ራጆ ተረንጫላ ከመላእክት ይበልጣል። እርገሞ ተረንጫላ ከዛ የኢየሱስን ክብር ያሳያቸው። ከና ኡልፊና ኢየሱስ ይሞኑ ተገርሲ የኢየሱስን ልህቀት ያሳያቸው። ኦላንቱማ ኢየሱስን ይሞኑ ተገርሲ ወገኖች የአንድ ዕቃ ውድነት የሚገባችሁ ሚቾተኮ ሚያን ቆዳ ተኮ ከን ሲኒገል ስለ ዕቃ ውድነት ሲገባችሁ ዋይ ሚያተው ቆዳ ሰና ጋባ ሲኒገል እኔ እርግጠኛ ነኝ አኒ በሚርክ ቤካ የያዛችኋት ኮንጎ ሞባይል 1000 ብር ከገዛችሁ ሞባይል ኮንጎ ሼ ቀበተን ኩመተኮ ነርገብታ አፕልን ደግሞ 250 ሺህ ምናምን ከገዛችሁ አፕል yokan አይፎን ሞ ኩመን ይበለማፍ ሸንተማን ዮብተን ወንበር ላይ ብታስቀምጡት ከወንበር ሮኬሰን እርግጠኛ ነኝ አኒ ቤካ የምታረጉት ካልሲን የአንድ ሺዋን ጉዳይ ላይ ሼ ኩመተኮ ሰና ውዷን ግን ኢሳ ሚያገሩ ጅራ አለኩ ግን ጅራ ቼክ እያረጋችሁት ይላላ ይውል በዚህ ዓመት ኢየሱስን ቼክ እያረከው ነው ኢየሱስን ጅራ ነከ ጀቻ አሜን በል አሜን በለኝ አሜን ውድ ነው ኢየሱስ ኢየሱስ የኛ ብርቅ ነው ኢየሱስ ኡኑ ፈንገበከኛዳ ይው ብርቅ ነው ብለ መኪናን አታሳየኝ በጌታ በቃ ኩን ሚያደተ መኪናን ብታሳየኝ እግዚአብሔር ሆይ ወንድሜ በእግር ካለመሄድ ወደ መኪና ስላሸጋገርከው ፈጥኖ ለሰራው እንዲጠቅም ሸክም እንዲሸከምበት ውሃ እንዲያመላልስበት ማሊ መኪናሜ አመነሞኒ ኦፈንሜ ብራኮ አርጊኔ ረሚቲሬ ጭዲፋት ይንፌው ሆሪታ አሁን መኪና ውጪ ጭድሮ የሚያመላልስ እያልኩ ያለሁት መጥፎ አይደለም። በዳሚት ቀባችሁን ጥሩዳ እኔ ራሴው መኪና ያልገዛሁት እኮ እዚህ ቤቴ እዚህ ጋር ስለሆነ ነው። ነምበር ዮ አንተ ይፈዳማለ እምብና ቢዲሪ ደ አሲዳ ቀርበና ባላ ገላሉ ከኑማ ይውልህ ብርቅ በአመታት መካከል የማይደበዝዘው ኢየሱስ ነው። ሀልሚያን ትተው ቀቡ ከነርጊስ ይፈኑ ኢሳን ደበር ኢየሱስን አርጊስ ይፈቹ ቀምና ይበልጥብኛል ኢየሱስ እና ጫላ ኢየሱስ እስቲ ኢየሱስ ይበልጣል በሉ። ኢየሱስ ይበልጣል በቃ ቅሌንስ ይኩን አደገው ኢየሱስ ይንጫላ አይዳ ኢየሱስ ይንጫላ ኢየሱስ ይረገረራ ወንቲ ተው በርባዱ መቃ ኢየሱስን ሃርቆታው ከኢየሱስ በላይ መሆን የሚፈልግ በጌታ በኢየሱስም ይመታ። ወርቄ ነው፣ ብሬ ነው፣ ኑሮዬ ነው፣ መኖሪያዬ ነው። ኢየሱስ ሁሉ ነገሬ ነው። ኢየሱስ ዋኑ ዱማኮዳ ከናቴ ከአባቴ ከሰጠኝ ገንዘብ ኢየሱስ ይበልጣል፣ ያድናል። ዋና አይደለም አሁን ያለበት ፖዚሽን እዶ ተመጅርቱ ዋና ከሚቲ ካንተ በላይ ኢየሱስ አለ። ሲገረራ ኢየሱስ እሱ ክብር ስጠው። ኢሳቡል ፊናከን እሱ የበላይ ባረከው የበላይ ያረጋል። እኒ አንገበ ጎዳዶ አንገበ ሲጎዳ ያድናል። ዋው ኢየሱስ የበላይ የሆነበት ምክንያት ሰበበት ኢየሱስ አንገፈተ ኤፍ የእግዚአብሔር የመጨረሻ መንገድ ኢየሱስ ስለሆነ ነው። ዳንዲን ዋቀዮ እንዱማ ኢየሱስ ዋንተ ኤፍ የመጨረሻ መንገድ ዳንዲ ይሰዱማ ሌላ የመዳኛ መንገድ ከራን ፈይና ሌላ የመክበሪያ መንገድ ወላ ዲያላፋና ሌላ መንገድ የለውም። ካራብራይን ቀብዋ ኢየሱስ የውበት መደምደሚያ ነው። ኢየሱስ ጡሙራ በሬዲና ከኛ የመጨረሻ የእግዚአብሔር ቃል ነው። ኢየሱስ ሰገሌዋ ቀዮ ይሰዱማዳ
እሰይ ውይ! ዋው ማጁራ ባሻላቡራ ኤቫሊያ ዳጄና ማፕራዲያጋስ ኢየሱስ ጌታ ኢየሱስ ጎፍታዳ አቦ የሚመች ክልል ውስጥ ነን እኛ አሜን ዋው እውነቴን እሰይ ከና ዋቀዮ ሲኒላቱ አብራንቀም ፊጤ በቃ እግዚአብሔር ሌላ ስጦታ የለውም ጨርሶ ሰጥቶናል ከኔራ ልጁን ሰጥቶናል ኩኑፈቹን ማንከባከብ ቀበቹን መያዝ ከንኬቲ ያንተ ድርሻ ነው ሻማ ለቁሳችሁ ታውቃላችሁ ሻማ በበስተን ቤት ንፋስ ያለበት ቦታ ኤዶ ቅሌን ሲሩ ከለቁሳችሁ በኋላ ኤርገ ቀብሲፍተን ይቦ ማልጎት ምን ታረጋላችሁ አረጋ ምን ጎልጊት ለምን ማፍ አከናም አይጠፋብኝ ሲገላን አሙ ኢየሱስ አይጠፋብኝም አሙ ነጀላ ማንም መጥቶ አያረግብኝ ኤኝ ዱፌ ፍንጎዱ አሜን በሉ ሚያመን ሳይ ከናንተ ግን የሚጠበቀው የመንከባከብ ኢስንራ ኮኑንሱ ማቀፍ አመቹ ስምዖን እኮ እንዲህ አለ ሲሞን ከይደ አባቴ ሆይ አባክ አሁን አይኖቼ አማ ኢጂኮ በሰው ፊት ያዘጋጀውን ማዳንን አይተዋል ፈይሱ አሰናብተኛል ኢትዮጵያ ኢጂኮ አርጌራ በቃ ነው ሰሳብ እስራኤል መጽናናት አይኖቼ አይተዋል ጀጀቢና እስራኤል ኢጂኮ አርጌራ አለን ኢየሱስን አምና ኢየሱስ የመጨረሻ መንገድ ኢየሱስ ስለሆነ ካራ የበላይ ንኒ ዱማ ኢየሱስ ዋንተ እኒ ሞቲ የበላይ የሆነበት ካንኒ የእምነታችን ጀማሪና ፈጻሚ ስለሆነ ኢሳ ጀልቀባ አመንቲ ኬኛፍ ጥቡራ አመንቲ ኬኛ ዋንተ ዕብራውያን 12 ላይ ዕብሮተ ኩዳ ለመረት ከነሱ ይበልጣል ብሎ ኢሳን ለንጫ ለደ አዎ ከፈለጋችሁ ሩጫ ከጨረሱ የእምነት አባቶችም ይበልጣል ካለ በኋላ እየ እንጫለ ወረፊ ጊቸጥሮን አመንቲ አቦታ እርገኔ ቦዳ የእምነታችሁን ጀማሪና ፈጻሚውን ኢየሱስ ክርስቶስን አይታችሁ በፊታችሁ ያለውን ሩጫ በጽናት ሩጡ ኢሳ ጀልቀባ አመንቲ ኬሰን ይፍጥሙራ አመንቲ ኬሰን ይተ ኢየሱስ ክርስቶስን ኢላላ አመንቲ ኬሰን ኦብሳም ፊጋ የክርስትና ህይወትን የጀመረው ኢየሱስ ነው ጀረኛ ክርስቲያኑማ ከን ጀልቀባ ኢየሱስ የሚጨርሰው ኢየሱስ ነው ጥሙሩስ ኢየሱስ ይዳ እኛም ከሱ ጋር ጨርሳለን ሁሉስ ኢሰወሊን ጥሙራ በምድር ጀምረናል የለፋቲ ጀልቀባ ሩጫችንን በሰማይ እንጨርሳለን ፊግቺ ኬኛም ሞሰሚረት ጥሙራ በመሃል ለሚመጣብንስ ዋንተ ግዱት ዱፎ ሉባና ማማ ካራፉ እኔኩ አቋረጥከው እንጂ ደስ ብሎኝ ነበር መዝሙሩ በጌታ አንዴ እንዘምረው እዚሁ ይሰፋር ፈኖ ሞክ አስ ቀባ ሉባማ Hey! Kaba lubama nama udaba nada betu አቤት ድንቅ ነው አጨብጭቡለት እስቲ ለዚህ ጌታ እስከ ፍጻሜያችን ግን ይሄ ነው ጌታ አመጡ ቡረኬኛ በድካማችን ይራራልና ደደቢ ኬኛት ነው ስንደክም ያነሳናል ጋፈ ደደብ ስንወድቅ ያነሳናል ጋፈ ኩፍኑ ኑቃስ ተስፋ ስንቆርጥ ይደግፈናል አብዲ ጋፈ ኩተን ነው ሄርኪሳ አለን ሊቀ ካህን ሉባ አመነማ ቀበ በድካማችን የማይፈርድብን ደደቢ ኬኛት ከኑት ይፈራ ዛሬ እዚህ ጉባኤ መሃል ሐረስ ወለካዳ የደከማችሁ ተስፋ የቆረጠ ከነብዲ ኩተተን ወደ ኋላ የተመለሰ ገረቦዳት ከንደ ቢታ ሊቀ ካህን አላችሁ ሉባ አመነማ ቀብዱስ ነፍሱን ስለናንተ የከፈለ ልቡሳ ዋጋችሁን የከፈለ ኢየሱስ አለ ኢየሱስን ቀም ደስ ይበላችሁ ገመዳ እናንተ አባቴ ብሩካን እስን ያ ኤብፈምቶ ተባቁ ኢየሱስ ይሻለናል ኢየሱስ ነው ወያ ተመለሱ ወደ ኢየሱስ አዴብኑ ገረ ኢየሱስ የራቋችሁ ልጆች ወሪ ፈጋተን በኃጢአት ጩቡዳን በተለያየ ኢየሱስ ገረገራ ከጌታ የራቃችሁ ጎፍተራ ከንፈጋ ኑ ዛሬ ኮታር በኋላ ላይ ጸልይላችሁ ቦደስኒ ከረን
ከፈለጋችሁ ስንጠራችሁ ኑ ጋፈ ሲዋምኑ ኮታ ከፈለጋችሁ በኋላ አናግሩ ዮ ሶዳተን ሞቦድ ነው ኢየሱስ ጋር እናገናኛችሁ ኢየሱስ ወሊት ሲንፍና ኢየሱስ የበላይ የሆነበት ምክንያት ኢየሱስ ሰበበኒ ኢሰጫሉ እምነታችን ጀማሪና ፍጻሜ ስለሆነ ጀልቀባፊ ጡራ አመንቲ ኬኛ ዋንተ ሶስተኛው ምክንያት ሰበብኒ ሰደፋ ሁሉ ጊዜ የማይለወጥ ነው የሮ ሁንዱማ ከን እንገደረምነ ራውያን 13:8 ላይ ኢብሮታ 13:8 ዋናው መሪ ጥቅስ እኒ አንገፈ ሉቅ ኢየሱስ ክርስቶስ ትናንትና ካሌሰስ ለዛሬም አርቀስ ለዘላለም በረበራን ያው ነው ኢሱ መሰና አይለወጥም እንገደረም አይሞትም እንዱ አይሞትም የትኛው መሪ ደጌሳን ከም ሞትን እርጅናን አላመለጠ በቃ ዱአፊ ዱሉማ ጀላ ነው የትኛው ኃያል ሰው ነምኒ ጢማን ከም እርጅናና ሞት ዱሉሚፍ ዱኢ አላመለጠ ጀላምባን እስከዛሬ ግን አማህራት በክብሩ የሚኖር ኦልፊናሳን ከንጅራ ስሙ እንደደመቀ የሚኖር መቃንሳ አካ ይፈት ከንጅራ ኢየሱስ ብቻ ነው ኢየሱስ ዱዋ እሱ አይለወጥም እንንገደረም ለዛ ነው እናንተ የእስራኤል ልጆች ሆይ እኔ እግዚአብሔር አልለወጥም ማለት ካናፊዳን ዋቀዩ ያ ኢልማን እስራኤል አኔ ኮ እንጂጂረሙ እንገደረም እናንተ የጠፋችሁ አይደላችሁ ኢሲን ከንበደም ለምንድን ነው ማትጠፉት ማሊፍን በደን ኢየሱስ አይለወጥም ኢየሱስ እንገደረም ወንድሜ አንተ እኮ ነው የተለወጥክበት ኦቦሌሳ ኮ ሲት ትገደረም እሱ እኮ ለአንተ ያለው ፍቅር ያው ነው እኒ ኮ ጃለለኒ ሲቀቡ እሱ በሰናም የዛሬ 2000 ዓመት በቀራኔው መስቀል ላይ ባፈሰሰ ደም እንደወደደ በዛ ትኩስ ደም ዛሬም ይወዳል ወጋ ኩመ ለማን ራ ቀራኔው ረት ዲገ ደንገላሰ ዲጉማ ሆ አሰናን ሐርሲሱ መሰናን ሱሰኛ ነኝ ልትል ትችላለህ አኔ ሶሲን ቀበጭ አመንዝራ ነኝ ልትል አኔ እጂቱ ደቹ ደንዴስ ደክሞኛል ልትል ትችላለህ ደበረቹ ደንዴስ እኔ እኮ መጸለይ አልችልም አኔ ከደቹ እንደው ጀቹ ደንዴስ ቸርችም አልመላለስም ወልዳን ደደቢው ብዙም ትኩረት አልሰጠውም ልትል ትችላለህ የፈናትን ከነቹ ደንዴሳ የሱ ትኩረት ግን አንተን አሁን የፈናን ሳማዩ ሲዳ አንተን ለማየት ይጓጓል ሲን ኢላሉ ዳፊናዋ አንድ ቀን ደግሞ መጥቶ ያገባናል ጉያቶ ኮሞዱፌ ኑካዲማተ ኑፉዳ ሙሽራዬ ይመጣል ሙሽራን ከኛ ኢየሱስ ይኑፋ አይለወጥም እሱ እንንገደረሙ አይለወጥም እንገደረሙን ፍቅሩ ያው ጃለሊ ሳይሱማ እቅዱ ያው ከሮሪ ሳይሱማ ሐሳቡ ያው ያን ሳይሱማ ያው ነው ኢሱ መሰን እኛ ነን የምንቀያየር ኡኑ ደከን ትገገደረም የሆነ አመት እናመልከዋለን ወጋቴ ቶኮ እንግዲህ የሆነ አመት ደግሞ ለመስቀሉ ጀርባ እንሰጣለን ወጋቶ ኮሞ ዱዱ ትከን የሆነ አመት እንመለሳለን ወጋቴ ቶኮ እንደብን የሆነ አመት ደግሞ እንሄዳለን እሱ ግን ያው ኢሱ መሰን ያው ነው ኢሱ መሰን አናፎ ገረባኮ ዴቢውና ወያ እኔሳ ወደ አባቴ ቤት መመለስ ይሻለኛል ለምን አልተለወጠም አባ ማሊፍ እንገደረም ነካን ልጄ ከጋለሞታ ጋር አመነዘረ ብሎ ሙጫንኮ ጋለሞታ ወጅ ነጅተደ ብሬን ይዞ ጠፋ ብሎ አርሺ ቆፉ ደበደደ የኋላ ታሪኩን አልጠየቀው ሴናሳ ዱደ ዱባን ጋፈ ልጁ ሲመጣ ሙጭጭ ጋፈ ዱፉ ልጄ መጣ ብሎ ሙጫንኮ ዱፌደ አቀፈው ይላል ይናመቴዳ ለእጁ ቀለበት አረገለት ኡቤላር ከሳቲካ ግብዣ አረገለት ሙፈደ ይሄ ነው የኛ እግዚአብሔር ደዋ ቀዮን ከኛ የፈሪሳውያንን ስብከት አትስሙ ለለበ ፈሪሶታን ነገይና ኢየሱስ የኃጢአተኞች ወዳጅ ነው ኢየሱስ አንተ ወረጩበ ሞታዳ ግን ውጣናና ገሩ ከሳ በይኮቱ ዛሬ እግዚአብሔር ለብዙዎቻችሁ ጥሪ ያረጋል ሐራዋ ቀዮ ባዬ ከሰኒፎ አምቸ ጎዳይራ የጨረስኩ ነው ጡብራንጂራ ሁለተኛው ዓላማ እን ካዮን ይታኑ ከፍተኛ ተግዳሮትን እየተጋፈጡ ያሉ የአይሁድ ለማበረታታት ነው ኢባ ጉዳ ወረ ኢባ ይራኒ አመንቶታ ይሁዶታ ጀጀቤሱ አማኞች ሁለት አቅጣጫ ግፊት አለባቸው አመንቶኒ ኩኒ ከለቲ ለማን ኢባን አንደኛው ከፖለቲካው ዓለም የሚመጣ ግፊት አለ እን ጀልቀባ ሲያሰራ ኢባን ይጥሩ ጅራ ጌታ ሌሎች ናቸው በዛ ዘመን ኢየሱስ ጌታ ነው ማለት ስደት ስለሚያመጣ በእነሱ በኩል የሚመጣ ጫናል በረሰና ጎፍታ ከንጀደሙ ጎፍታን ብራ ጅራ ጀቹ ጅራ ሰበበቴፊ ጎፍታን ጎፍታ ጀቹ ዳፊ ኢባን ከን ይጥሩ ጅራ ሁለተኛው እኒ ለማታ ከሃይማኖት አማንቲራ የሚመጣ ተግዳሮት ነበር ኢባን አማንታራ ሞዱ ጅራ እንግዲህ እነዚህ ግፊቶች ኢባ ወሪኩን ተስፋ ቆርጠው ወደ ኋላ እንዲመለሱ አደረጓቸው ማለት ነው ገረቦዳ ተከሳንዴ በኒ ሶስተኛው ዓላማ እኒ ሰደፋን ለማስጠንቀቅ ነው ኦፍ ኤገቺሱ ዳፍ ማስጠንቀቂያ ኦፍ ኤገቺስ ብዙ መንገድ ላይ ስንሄድ ዳንዲ ረጋፈደም አሁን እዚህ የድነት መንገድ ላይ አዚ ካራዴነት ቢሮ ለምንድነው ማትሄዱት ብዙዎቻችሁ ማፊን እንደምተን አንዳንዶቻችሁ ከሄድን ወደ 6 ምናምን አመት ሆኖናል አይደል እርገደም ነው ባንክ ወጋጂ አክስተ ዮካን ከራቤተ መንግስቲ ከራጉባ ከራ በላኛው አስራኒ በዚህኛው አይታለፍም አይደል እንደርበም ብቻ ነቀምት ውስጥ የማይታለፉ ቦታዎች አሉ ኤዶን ኦርከማን ጅሩ ነቀምቴ ኬስ ይሄን እኮ ተፈቅዶም ሊሆናል ባይዞ ያልሄድንበትም እንጂ የሆነ ከነ እኮ የማሜታው ደንዳ ሚስማ ዱሪያኔታ ማለት ቼክ እናርግ እንደሄደን አንዴ ግን ውስጣችን ስላለ ኬስ ከኛ ዋንጅሩ አንሄድም በዛ መንገድ አቺን እንደም
እና ማስጠንቀቂያዎች አሉ በየቦታው። iddoo iddootti akeekkachiisni jira እሱን አልፈ ብትሄድ isa dabartee deemte እነሱ ተጠያቂ አይደሉም፣ isaan ittiin gaafataman ተጎጂው አንተ ነህ። hammiidhamusi ስለዚህ የዕብራውያን መጽሐፍ ማስጠንቀቂያ ነው፣ ግን ማስፈራሪያ አይደለም። kanaaf ergaan ibrootaa of eeggachiisadha ጌታን ካልተከተላችሁ ሲኦል ትገባላችሁ የሚል ማስፈራሪያ አይደለም። gooftaa duukaan buutu kan jedhu sodaachisa miti of eeggachiisa የፍቅር ማስጠንቀቂያ jaalalaan kan of ወንጌል eeggachiisa ሁሌ የምስራች ነው። wangeelli yeroo hundumaa misiraachoodha ka አዎ ሲኦል የለም ማለት ሞት የለም ማለት አይደለም፣ eeyyee si'ool hin jiru du'i hin jiru jechuu miti ግን የፍቅር ማስጠንቀቂያ garuu jaalalaan of eeggachiisu ይሰጣቸዋል ማለት ነው። isaaniif kennaacha ሳይወድቁ በፊት utuun kufiin dur ተጠንቀቁ፣ of eeggadhaa ሳትከስሩ utuun kassarii ጠንቀቁ፣ of eeggadhaa ተንሸራታችሁ mucucaattanii ወድቃችሁ kuftanii ከስራችሁ kassartanii ከምትመለሱ deebi'uu keessanii ተጠንቀቁ። of eeggadhaa ልብ በ20 ዓመት ነው፣ ገንዘብ በ40 ዓመት ነው። ልብ ምን አከምቱሬ ለጴኒ ወጋ አይደለ? ገንዘብ የሚመጣው ስንት ዓመት ነው? 40 ነው እንዴ? በኢየሱስም ብዙ ነው እኮ። ኦሪኒዮም ኑፋ ወጋሜ ቀጤዱ ቆሮንቶስ ሚቲ ደግነቱ ችግር የለውም። ለነገሩ አንኬኝ ስሪ መሸየት አንኬኝ ሸንተማ ፋት ዱፋ ኤርጋው ሙሪን እቴደምቴ ቦዴ እድሜ ከሄደ በኋላ ይመጣል። ያቹ ኤርገደ ጠብኔ ቦዴ መብላት ካቆምክ በኋላ ማልበስ ካቆምክ በኋላ ይመጣል። በኢየሱስም ይሄን ከርስ እግዚአብሔር ይሰብረዋል። አሜን በሉ። አሜን እንጨብሰው ዋቀዩ ከና ለማንኛውም ግን ገሩ ጊዜ ካለፈባችሁ በኋላ እንዳትባንኑ። ኤርገ የሮን ስንት ደርቤ ያከረት እንደማቅነ ብዙ ሰው በቃ አቅሙ ምናምን ከሄደ አይ ይሄን አርጌ ቢው እንደዚህ ሰው ነምን ኤርገ ሙሪሳ ኡቱን ከነ ኡቱ ጀዳ ስለዚህ የዕብራውያን ጸሐፊ ካና በሬሳኒ ብሮታ ሳትወድቁ ኡቱን ኩፊን ተጠንቀቁ ኡፍ ኤገዳ ብሎ ይመክራል። ጀዴ ሳኒን ጎርስ ምክንያቱም የመጨረሻ መፍትሄ እግዚአብሔር የሰጠው ኢየሱስ ስለሆነ ሰበምኒሳ ፉርማኒ ዱማ ኢልማን ነሞታፍ ዋቀዮ ከንከነ ኢየሱስ ዋንተፍ የመጨረሻችን ኢየሱስ ነው። ኢኒ ጡሙራ ኬኛ ኢየሱስ ወገኖቼ ሆይ መቾተኮ ምናልባት ዛሬ ታሪያር የሚቀጥለው ሳምንት ቶርቤታን ምዕራፍ 1 እስከ 3 እናያለን። በቆና ተኮ መሰዲት ይላል ኢየሱስ ከነቢያት ይበልጣል የሚለውን ርዕስ ኢየሱስ ራጆ ተረንጫ ለመተበጀ ከነቢያት የሚበልጥበትን ምክንያት እናያለን። ሰበበን ራጆ ተረጫሉ ፊን ይላል።